ከዛ እነ ብርሃኑ ነጋ እና አንዳርጋቸው ጽጌነ ታማኝ በየነ ወልቃይት የማን ነው ሲባል ኢትዮጵያ ነው አለ። ስንቱ እንዳልደማ፣ ስንቱ እንዳልቆሰለ፣ ስንቱ እንዳልተሸለተ፣ ስንቱ እጅና እግሩ ታስሮ አይኑ እያዩ ሚስቱ እንዳልተደፈረች፣ ስንቱ ጨለማ ቤት ታስሮ ማቆ በረሃብ እንዳልሞተ፣ ስንቱ በጅምላ ተገሎ በጅምላ እንዳልተቀበረ ወልቃይት የኢትዮጵያ ነው አለ። ኦሮሚያ ጋር ሲሄድ ግን የግብፅ ባንዲራን ምናምን የቄሮን በሰንደቅ ዓላማ ለብሶ አክብሮ ምናምን እንትን ይላል ማለት ነው። በእንደዚህ ልክ ሰዎች ተዘጋጁ ማለት ነው። እነ ልደቱ አያሌው እና ይልቃል አሁን ልደቱ አማራ እንደው ዜጋ መሞት የለበትም ምናምን ይልና ወያኔ ነው ግን ስለ ወያኔ ነው ስለ ትግሬ ነው ምናምን እንትን ይልቃልንም ትነት የወረሱ ወያኔ ሚዲያዎች ጋር ሄደው አማራን አጥፍቼ ሀገር ሆናለሁ ከሚለው ስሬት ጋር ከተሳሰረው እና የዛ አስፈጻሚ ባለቤት ከሆኑት ጋር ቀሩ እንደዚህ ባይባል ምናምን ያሉ አማራን ማኮሰስ፣ መምታት፣ ስነልቦናውን መሸርሸር፣ አእምሮ የአሸናፊነትን እንትን አጦ የተሸናፊነትን ተቀብሎ እንዲጠፋ ማድረግ ነው። ስለዚህ ይህንን አስተሳሰብ ነው ማሸነፍ ያለብን ማለት ነው። አሁን እንደው ይህንን የሚያያይዝ ደግሞ እንደው በዓለም አቀፍ የተደረገ ነው ብንጠቅስ አስረጅ የናዚ ጀርመን ሚዲያዎች አይሁዶችን እንደ አውሮፓ ብሔራዊ ስጋት ለአውሮፓ ብሔራዊ ስጋት አድርገው ስለው አቀረቧቸው። የናዚ ሚዲያዎች በአውሮፓ ምድር አይሁዶች የህዝብ ስጋት፣ የሀገር ስጋት፣ የህዝብ እድገት ማነቆ አድርገው ተስለው ቀረቡ። በየትኛውም የሚኖረው አይሁድ ማለት ነው። ከዛ በኋላ ደጋገሙት። ከዛ ህዝቡ ተቀበለው። ህዝቡ ሲተቀበለው ይሁዲ የሚባልን እጁ ጋር ምልክት ማድረግ፣ ቤቱ ጋር ምልክት ማድረግ፣ ከይሁዲ ጋር እንዳትጋቡ የተጋባችሁ ተፋቱ፣ ከነሱ እንዳትገበያዩ ምናምን የሚባለው ተረጨ። ልክ በቀለ ገርባ፣ እነ ጀዋር መሐመድ፣ የነ አስረስ ማረ፣ የነ ዘመነ ካሴ ትግል አጋሮች እንዳሉት ከአማራ ጋር የተጋባችሁ ተፋቱ፣ በቋንቋው እንዳትገበያዩ እንዳሉት፣ በአማርኛ እንዳታወሩ ምናምን እንዳሉት እንደዛ ተባለና ከዛ በኋላ ያ ሁሉ ስሪት ካለቀ በኋላ በጅምላ መጨፍጨፍ ተጀመረ ማለት ነው። ይሁዲ በዛ ልክ አውሮፓ ላይ ሲጨፈጨፍ አይዞህ ብሎት የቆመ አንድ ህዝብ የለም። ታሪክን ፈትሹ። ለምን? ስሪቱ መጀመሪያ ጥላቻው ተተክሏል። የውሸት ትርክቱ ተሰራጭቷል። ህዝቡ ምን ማሰብ፣ እንዴት ማሰብ፣ ምን ማድረግ እንዳለበት ተቀኝቷል። ቃኝተውታል አምሮ። ከዛ በኋላ እንትን ሲባል አሁን እንዲደረጉ ተገላገልን የሚል ስሜት እንዲፈጠርበት ይደረጋል። የሰው ልጅ በዛ ልክ ዘግናይ በሆነ ሲጨፈጨፍ፣ ህፃናት፣ ሴቶች፣ ነፍሰ ጡር፣ ሽማግሌዎች፣ አሮጊቶች በሙሉ ጅምላ እየተነዱ ሲጨፈጨፉ ሀይ ያለ የለም፣ ረፉ ያለ የለም። ለምን? የውሸት ትርክቱ ውጤት ሆነ ማለት ነው። የውሸት ትርክቱ ውጤት ሆነ ማለት ነው። ከዛ በሶስተኛ ደረጃ የውሸት ትርክትን መደበኛ ማድረግ ነው። የውሸት ትርክትን መደበኛ ማድረግ። የውሸት ትርክትን መደበኛ የሚደረገው ህዝቡ ታሪኩን ማመን ይጀምራል ማለት ነው። መደበኛ ሲደረግ ህዝቡ ታሪኩን ማመን ይጀምራል። በተደጋጋሚ ተነግሯል። ሰዎች ብለውታል፣ ቄሶች ብለውታል፣ እምነት አባቶች፣ ምሁሮች በትምህርት ቤት ከህፃናት ከኤሌመንተሪ ጀምሮ በዩኒቨርሲቲ፣ በኮሌጅ፣ በእምነት ቦታ፣ በአውቶቡስ ተራ፣ በሁሉም በተደጋጋሚ ልክ አማራ ትግሬ የወረረው የአማራን ቦታ ቆለኛ ተብሎ ደገኛውን አማራ ለማሳጣት ቆለኛ እንደ ሰው እንደ አዋቂ ይቆጠርና ደገኛ ደግሞ የማይረባ ከንቱ አህያ እንደሆነ አድርገው ስለው ቆለኛ ነህ ደገኛ ምናምን እየተባለ በቆቦ በወልዲያ ባላማጣ ምናምን በአውቶቡስ ተራው ምናምን ይሄው እያለው ምኑም ሎተሪ የሚያዞረው ምኑም እንደዛ እንደተደረገው በህዝቡ ስነልቦና ውስጥ እንዲሰርጽ ከዛ በኋላ በትግሬ መገዛት እና ቆለኛ መሆን ሰው መምሰል ብለው ከዛ ስያሜ ለመራቅ ሲል ተገዥ እንዲሆን ስነልቦናውን መጀመሪያ ማሸነፍ። ከዛ በኋላ ጦር ሲመጣ ቶሎ እጁን ይሰጣል ማለት ነው። እያችሁ በስነልቦና መጀመሪያ አሸነፉ። አሁን ጠላቶቻችን በስነልቦና አስተሳሰብ ቀይረዋል። በአካል ነው ማሸነፍ ያቃታቸው። በእርግጥ በአካልም የተወሰነ አሸንፈው ገዝተዋል፣ ግን ተፈነቀለና እውነቱ ወጣባቸው፣ ጽዋው ሞላባቸው። እና ይሄ መደበኛ የተደረገው ህዝቡ ታሪኩን ማመን ይጀምራል። የሚጠራጠሩና የማይቀበሉ ሰዎች ጥያቄውን ለመጠየቅ ይፈራሉ። ህዝቡ በሙሉ ይሄን ታሪክ ከተቀበለ በኋላ የሚጠራጠሩ ሰዎች ወይንም ለምን ብለው ጥያቄ የሚጠይቁ ሰዎች ይፈራሉ። ለምሳሌ ተራ ሰዎች ሁሉ እየተነሱ እውነት ነው፣ ሁሉም እኮ ያውቃል፣ ሁሉም እኮ ይለዋል፣ አንተ ብቻ ነህ የማታውቅ ይልሃል። ይመጣል ሁሉም ያውቃል እንደዚህ እንደሆነ፣ አማራ ጨቋኝ እንደሆነ ሁሉም ያውቃል፣ አማራ ጭሰኛ እንደሆነ ሁሉም ያውቃል ይልሃል። ይመጣል
አማራ ትምክተኛ እንደነበር የአማራ የበላይነት እንደነበረ ሁሉም ያውቃል እኮ አንተ ብቻ እኮ ነህ ምናምን ብሎ ይልና ያሳቅቁታል ማለት ነው። እውነት የያዘው ህጉ ሁሉ ይደግፋቸዋል። ፖሊሱም መከላከያውም ሁሉም ይደግፋቸዋል። ጸረ አማራ ለሆነ ሁሉ ለቆመ ሁሉ የመንግስት አካል በሙሉ ጥብቅና ይቆምለታል። የመንግስት ተቋማት በሙሉ ጥብቅና ይቆምለታል ማለት ነው። ከዛ የተማሩ ኢትዮጵያውያን እንኳን በምልምሎች ይማረካሉ። አብዛኛው እነ እንድሪያስ እሸቴ እነ መስፍን ወልደ ማርያም ምናምን በሙሉ ሲማርኩት አብዛኛው ለምን ያለው መለስ አጸዳና አባረረው። ከ6 ኪሎ 40 ምናምን ምሁርን አጸዳው። ጥቂት ኢትዮጵያውያን አሉበት። ሌሎች ከአማራ ውጭ ያሉት አብዛኛው አማራ አጸዳው። ያ የጸዳውን ደግሞ አሜሪካ ተቀበለና በየተቋሙ አስገባው። በኢትዮጵያውያን ሀብት እና ንብረት የተማረው በባዶ እግሩ እየሄደ ያስተማረው ህዝብ ውጤቱን መጠቀምና መገልገል በሚችልበት ሰዓት ቀውስ እየፈጠረ የአሜሪካ ፖለቲካ የምዕራባውያን ፖለቲካ በቀውሱ የሚሳደደውን ያላስተማረውን ወጪ ያላወጣበትን እውቀት እየተጠቀመ በየተቋሙ አስገባው። ከዛ ሆዱን እየሞላ ጥሩ አልጋ ላይ እንዲተኛ ጥሩ መኪና እየነዳ እንዲኖር አድርገው ወገኑን እንዲከዳ ያደረጉት ማለት ነው። በዚህ ልክ እና እነዳኛቸው ሁሉ አሁን የዳኛቸው አሰፋ ነው ማንም የሚሉት እነሱ ሁሉ ከባንዳ ሆነው እውነተኞችን አሳድዷቸው። አንድ ደግሞ የህግ እንትን ነበረ ማንም የሚባል የሞተ በቅርብ እውነትን ይዞ ወጣ። ከዛ በኋላ ዘመቱበት። እውነቱን እንዲሽርና አማራ እንዲሳደብ አደረጉት። በህዝብ ተጠላ፣ በብስጭት ሞተ፣ ተናዶ ሞተ። የትርክቱ የሴራው አካል ጎበዝ ሰው ነበር። አዲስ አበባ ዩኒቨርሲቲ ጎበዝ ሰው ፊት ለፊት የሚናገር ያችን ጸረ አማራነቱን ወጥቶ እንዲናገር አማራ የሚባል እንደዚህ ነው ብሎ ተደረገ፣ እንዲጠላ ተደረገ። በዛ ሞተ ማለት ነው። ከዛ የአማራ ምሁራን ከጥቂቶች ጋር ተለቅመው ተባረሩ። አሜሪካ ተቀበላቸው። በአጠቃላይ ምሁራን ለአማራነት መፋለም አይደለም የአማራን መብቶች በይፋ ከመጠበቅ መቆጠብ ጀመሩ። የአማራን መብት ከመጠየቅ መቆጠብ፣ አይ እንደዚህ አይደለም ለማለት አይደለም፣ እንትን ለመቃወም አይደለም፣ አይ እንደዚህ እኮ አይደለም ብሎ ለመናገር ሁሉ አፋቸውን ዘጉ፣ ቤት ዋሉ ማለት ነው። በማህበራዊ ህይወት ውስጥ ውድቅ መደረግን ወይንም ደግሞ ቅጣትን፣ ሞትን በመፍራት ሁሉም አፉን እንዲዘጋ ተደረገ። እውነት እንዲዳፈን ተደረገ ማለት ነው። ጸጥ ረጭ አስደረጉት ማለት ነው። በዚህ መሃል ነው እንግዲህ እነ ዶክተር ደብሩ እነ ዶክተር አበባ ነባቸው እና ሌሎች ጥቂቶች አሉ፣ በጣት የሚቆጠሩ አንድ ሁለት ወጣው ይሄን ሁሉ አፈና ተቋቁሞ መለስ ባለበት ነው እኔ ነፍጠኛ ነኝ ያሉ ዶክተር ደብሩ ፊት ለፊት ወራሪዎች ናችሁ ነው ያላቸው። ጋላ ትክክለኛ ስማቸው ነው በኦሮምኛ ቋንቋ። ኦሮሞ የሚለው ስም ፈረንጅን ያወጣላችሁ እንጂ ትርጉሙ የእናንተ አይደለም። በጋላ በሚለው ስም የጠፋን ወንጀል ለመደበቅ ሲል ስማችሁን ቀየራችሁ። የወንጀለኛውን ነው ህዝቡን አይደለም። ወንጀለኞችን የኦሮሞን ህዝብ እንወክላለን የሚሉትን ሀቅ ነው አብሯቸው እየኖረ ስለሚያውቅ ማለት ነው። ከዛ በኋላ ይሄ መደበኛ ከተደረገ በኋላ ወደ ተቋምነት ነው የሚቀየር የውሸት ትርክቱ። መደበኛ ለማድረግ እንግዲህ ይሄ ያልኳችሁ የሚያደርግ ከ1 ዓመት እስከ 2 ዓመት 3 ዓመት ይፈጃል። በሰው ስነ ልቦና ውስጥ ተቀርጾ ለማለቅ ማለት ነው። ከዛ ተቋማዊ ለማድረግ ደግሞ ከ3 እስከ 10 ዓመት አጠቃላይ ይፈጃል ተቋም ለማድረግ። በመጨረሻም የተሳሳተው አይደለም አጥፊው የሐሰት ትርክት ህግ፣ ፖሊሲና ባህል ይሆናል። ህግ ይሆናል፣ ፖሊሲ ይሆናል፣ ባህል ይሆናል። ባህል ተደረገ። በመቀጠል ማንነትን፣ ትምህርትንና የፍትህ ስርዓቶችን መቅረጽና ማብቃት ቻለ ማለት ነው። አሁን ህግ ከሆነ ፖሊሲ ከሆነ መጤ ማለት ወራሪ ማለት ከመጤ መገላገል፣ መጤን መጨፍጨፍ፣ ማሳደድ፣ ማፈናቀል፣ መጤዎች ናቸው ምናምን የሚባለው እንደ ባህል ከታየ በኋላ አማራን ማረድ፣ መግደል፣ ቤት ዘግቶ ማቃጠል ምናምን እንደ ባህል እንደ መገለጫ እንደ ማንነት ከተደረገ በኋላ የትምህርት ስርዓቱ የፍትህ ተቋማት ስርዓቶች ማንነት በዚህ የውሸት ትርክት ይቀረጻል ማለት ነው። ስለዚህ የትምህርት ስርዓቱ ኦሮምኛ እንትን እንዲል የኦሮሞ ሰንደቅ ዓላማ በአዲስ አበባም ሆነ በሌሎች እንትን እንዲባል፣ አማርኛ ከየትኛውም ተቋም እንዲጠፋ፣ በአማርኛ መናገር እንዳይቻል፣ አማርኛ እንዲበረዝ፣ አማርኛ የሚያስተምሩ ተቋማት እንዲዘጉ
ከመደበኛ ትምህርት ላይ አማርኛ እንዲፋቅ አማርኛ የተፈተነ ሁሉ ኤፍ አመጣ እየተባለ እንደ ጀብድ እንዲቆጠር አማርኛ ትምህርት እኮ ኤፍ አመጣው አማርኛ እኔ እኮ አልችልም ምናምን የሚል ትውልድ ተፈጠረ። ከዛ ኦሮሞኛ እኮ ተፈትና አመጣች አማራ እኮ ናት ምናምን እንደ ጀብድ እንዲነገር ተደረገ ማለት ነው። በዚህ ልክ ከዛ አማራ ጠልነት ይሄ በትምህርት በፍትህ ተቋማት በምናምን ደረጃ ከተቀረጸ በኋላ አማራ ጠልነት በሶስት ትውልድ ላይ የማንነት መገለጫ ሆነ ማለት ነው። ሶስት ትውልድ አሁን ያለው የኔ ትውልድ የትግሬ ትውልድ፣ ከዛ በፊት ታላቆችና ጀማሪዎች፣ የኦሮሞም አሁን ያለው ታላቆችና ጀማሪዎች አማራ ጠል ሆኖ ሶስት ትውልድ ተፈጠረ ማለት ነው። አማራ ጠል ነው። ስለዚህ አማራ አሸንፎ የፖለቲካ ስልጣኑን ካልያዘ በኢትዮጵያ ማዕቀፍ ውስጥ አብሮ መቀጠል አይቻልም። ኢትዮጵያ እያሉ ማንነትን ሌላው በኦሮሞ አገር ለመሆን እየተዘጋጀ ትግሬ አገር ለመሆን እየተዘጋጀ አማራን መጣች ኢትዮጵያ ትበሉት የሚባሉት የሐሳዊ ኢትዮጵያኒስቶች ትርክት ይሄ ነው ማለት ነው። አማራው አማራ ነኝ ብሎ እንዳይቆም ማለት ነው። ምክንያቱም ይሄ አማራ ጠልነቱ ስላልጠፋ አማራ ነኝ ብሎ ካልቆመ ራሱን መከላከል አይችልም። ራሱን ካልተከላከለ ይጠፋል። ከጠፋ የምዕራባውያንም ሆነ የተገንጣዮች ወራሪዎች ዓላማ ይሳካል ተብሎ ይሄንን ሊያሳኩ ነው ኢትዮጵያ እያሉ ድርጅት የሚያቆሙት። ኢትዮጵያ እያሉ ይሄ ልክ ድሮ የሀፓ ነበር የሚባለው፣ አሁን ኢትዮጵያኒስቶች ግንቦት ሰባት፣ ኢዜማ፣ እነ እስክንድር፣ ባልደራስ፣ ባላደራ የሚባሉት የዚህ አቀንቃኞች እነ ነአምን ዘለቀ እና አንዳርጋቸው ጽጌ እነ ገለታው ዘለቀ በቀለ እነ ልዑል ምናምን የሚባል ነው። ብዙ ሁሉ ሆዳሙ ምኑ ግን ምሁር ነኝ የሚል አነበብኩ። እነ ይልቃል ጌትነት ምናምን እነ ልደቱ አያሌው ሁሉ ጸረ አማራው በሙሉ ኢትዮጵያ ሲል ይሄንን እውን ለማድረግ ነው ማለት ነው። ምክንያቱም ሶስት ትውልድ አማራ ጠልነት ተቀርጿል። መግባባት አይቻልም። ኢትዮጵያዊ በፓስፖርት ደረጃ ነው እንጂ በስሜት አንድ አይደለንም። ኦሮሞ ሀገር መሆንን የሚናፍቅ ትውልድና ኢትዮጵያ እንደ ሀገር የሚቆጥር በስሜት ሊናበብ ሊግባባ አይችልም። የትግራዋይን ሀገርነት እንዲናፍቅ ተደርጎ ከተቀረጸ ትውልድ ጋር መግባባት አይቻልም። በእነሱም መፍረድ አይቻልም። በዛ ልክ ነው የተቀረጹ። ጥፋት መሆኑንና በተቃራኒው የነገራቸው ያስተማራቸው ስለሌለ ማለት ነው። እነሱ መቃወም አያስፈልግም። አስተሳሰቡን ነው። ከየት መጣ፣ ከየት መነጨ፣ ማን ዘራው፣ ማን አሳደገው፣ ማን አፋፋው፣ ማን ለፍሬ ያበቃው የሚለውን ነው። ምንጩ ላይ ነው መሄድ የሚያስፈልግ እንጂ በውጤቱ አይደለም መረባረብ። በኮዙ በምክንያቱ ነው፣ በችግሩ ምንጭ ነው መረባረብ ማለት ነው። ስለዚህ ማሸነፍ፣ የፖለቲካ ስልጣን መያዝ፣ ስር ነቀል ለውጥ የሚባለው የፋኖ የአማራ ህልውና የፍትህና ኢትዮጵያን የማስቀጠል ትግል መርህ ከዚህ የመነጨ ነው ማለት ነው። ማሸነፍ ግዴታ ነው። ተሸንፎ መኖር አይቻልም። ለምን? ትውልዱ ሶስት ትውልድ አማራ ጠልነት ተደርጓል። ስለዚህ ይህንን አሸንፎ መውጣት ነው እንጂ እንደዚህ ነኝ እንደዚህ አይደለም፣ ታሪኩ እንደዚህ የጋራ ታሪክ የለንም ተብሏል። ታሪክ ሲዘበዝብ የሚውላል። የጋራ ታሪክ የለንም፣ በቃ እኛ አይደለንም፣ ኢትዮጵያ ቅኝ ገዢ ናት፣ ኢትዮጵያ አውቶፍ ኦሮሚያ ብሏል። ኢትዮጵያ የሚባል አላውቅም ትግራዋይ ነኝ ብሏል። ሲኖዶሱን አውጇል። ማቲያስ የሚባል ካድሬ የትግሬ ሲኖዶስ እንዲታወጅ አድርጓል። ዋናው ሲኖዶስ ደግሞ በወራሪዎች እንዲሞላ አድርጓል። አብርሃም ጴጥሮስ የሚባሉ ታስወርረውታል፣ ተቋሙን ንደውታል። አሁን ግብዙ ነው ያለ፣ ቀፎ ነው ያለ። ይህን መቀበል ነው። ስለዚህ ፋኖ ማሸነፍ ግዴታ ነው። ሩቅ አላሚው ፋኖ፣ ለስር ነቀል ለውጥ የሚዋደቀውን ፋኖ የከበቡት ቅጥረኛ ባንዳዎች፣ ቅርብ አዳሪዎች፣ በክልል የታጠሩት በወያኔ ፍልስፍና ቋንቋ የሚደጋግሙት እና አስረስ ማረ ዳምጤ ይህንን ለማሰናከል ነው የሚሰሩት። እነ ዘመነ ካሴ እነ እስክንድር ነጋ ይሄን ለማሰናከል ነው። ፋፍዴን ምናምን የሚባል ስኳድ የሚባል ይሄን ለማሰናከል ነው የሚሰራው ማለት ነው። ይሄን መራራ ሀቅ ነው መቀበል። ይሄን መራራ ሀቅ ነው መቀበል ያለብን። ስለዚህ ማሸነፍ፣ የፖለቲካ ስልጣን መያዝና ስር ነቀል ለውጥ ውዴታ ሳይሆን ግዴታ ነው። ግዴታ ነው። ሳንወድ በግዳችን የምናደርገው ነው ማለት ነው። እና እንደ ምሳሌ ብንጠቅስ የዘር ፌዴራሊዝም አለ። ኢትዮጵያን ሉዓላዊነቷን ነጥቆ ሉዓላዊነት ለክልሎች ነው የሰጠ። ክልሎች ሰንደቅ ዓላማ አላቸው ምናምን ሉዓላዊ ናቸው። ኢትዮጵያ የሚባለው ሉዓላዊ አይደለም። ኢትዮጵያ የሚባለው ስሙ ደብዝዟል። መለስ ስልጣን ይዞ እስከሚሞት ድረስ ኢትዮጵያ ብሎ አያውቅም። የፌዴራሉ መንግስት ነው የሚለው ከህዝቡ ስነ ልቦና ሲያወጣ። ካድሬውም ተከትሎ የፌዴራሉ መንግስት ነው የሚለው፣ ከዛ ህዝቡም ተከትሎ የፌዴራሉ መንግስት ይላል። ኢትዮጵያ የሚባለው ስም ጠፋ ማለት ነው። ልክ ግንቦት አድዋን በግንቦት 20 ለመቀየር የነበረው አይነት አካሄድ ማለት ነው።
ከዛ ከኢትዮጵያዊነት ወደ ነገድ ማንነት ተሰማራ። ኢትዮጵያን በዘር ፌዴራሊዝም ሉዓላዊነቷን ነጥቆ ለክልል ከተሰጠ በኋላ ክልሎች ደግሞ በነገድ ማንነት ላይ ቆሙ። ከዛ በኋላ ኢትዮጵያዊ ነኝ ከማለት ብሔር ምንድን ነው መባባል ሰረጸ ማለት ነው። በነገድ ማንነት ላይ ቆመ ማለት ነው። ከዛ ከአብሮነት ከኢትዮጵያዊነት ይልቅ ክልላዊነት፣ ወራሪነት፣ ተገንጣይነት ተስፋፋ ማለት ነው። መገንጠልን የሚናፍቅ ትውልድ ተፈጠረ ማለት ነው። መውረር፣ መጨፍጨፍ፣ ማሳደድ ምናምን ባህል ተደረገ ማለት ነው። አማራ ጠልነት ቋሚ አስተሳሰብ መሰረት ሆነ። ለዚህ ሁሉ ወንጀል መፈጸሚያ መሰረቱ አማራ ጠልነት ነው። ማፈናቀል፣ መግደል፣ ማሳደድ። እንደው አማራ ኦሮሞ ሆኖ እንደው ስነ ልቦናው ጥሩ ካሰበ አማራ ነው ተብሎ ይገደላል። ትግሬ ሆኖ መልካም ካሰበ ለወገን የሚጨነቅ ከሆነ የአማራ አስተሳሰብ የተጸናወተ ተብሎ ይገደላል። ስለዚህ አማራ ጠልነት የቋሚ አስተሳሰብ የጸረ አማራው ኢትዮጵያን ለማፍረስ፣ ትግራይን ለማቆም፣ ኦሮሚያን ሀገር ለማድረግ መሰረት ሆነ ማለት ነው። በዚህ መንገድ በህጋዊ መንገድ በመከፋፈል የውሸት ትርክት ወደ ፖለቲካዊ እውነታነት ተቀየረ ማለት ነው። አሁን ፖለቲካዊ እውነታ ሆኖ ነው። አሁን ከዛ ይሄንን የውሸት እውነት ነው እየተጋፈጥን ያለ ነው ማለት ነው። ይሄን የውሸት ትርክት እውነትን አዳፍኖ የያዘን ትርክት ገላልጦ ለማውጣት ነው እየተደረገ ያለው ማለት ነው። እንደው ዓለም አቀፍ ምሳሌ ብናይ የአፓርታይድን የደቡብ አፍሪካን የአፓርታይድ የነጮችን ስርዓትን ነው። ስርዓተ ትምህርቱ ለጥቁር አይፈቅድም፣ ጥቁርን አያስተምርም። የነጮችን የበላይነት ነው የሚያስተምረው። ነጮች በሚኖሩበት አካባቢ ጥቁር አይገባም። ህዝቡ በዚህ ስነ ልቦና የበታችነትን ተቀብሎ ከታች ሆኖ ባሪያ አገልጋይ ሆኖ እንዲኖር ተቀረጸ። ማንዴላ መጥቶ ነፃ ወጣው ሲል ሂዶ ሰላም አባባለው እንጂ ይሄን ፍትህ አላደረገም። በነገራችን ላይ አንዳንዴ ዝም ብለን በጅምላ ስለተነገረ ሲኤንኤን፣ ቢቢሲ እና አልጀዚራ ነው የማንዴላን ስም የገነባው። ነጭንና ጥቁርን ሰላም አባባለ ነው። ያ ሰላም ግን መፍትሄ አይደለም። ፍትህ አልተደረገም። ፍትህ ስላልተደረገ የደቡብ አፍሪካ ጥቁር እስከዛሬ የመሬቱ ባለቤት አይደለም፣ የተፈጥሮ ሀብቱ ባለቤት አይደለም። በነጭ የተያዘ ነው የደቡብ አፍሪካ የተፈጥሮ ሀብቱ፣ ወርቁ፣ አልማዙ፣ መሬቱ በነጭ የተያዘ ነው። ጥቁሩ አሁንም የነጭን ቃርሚያ ነው የሚበላው፣ የነጭ አገልጋይ ነው። ያ ፍትህ ስላልተደረገ፣ ያ ስርዓት ፖሊስ ስላልተቀየረ ዛሬ ላይ ደቡብ አፍሪካ ውስጥ በሰው ላይ ጎማ ጥልቆ የሚያቃጥል አስተሳሰብ ያለው ትውልድ አለ። ያ አስተሳሰብ እንትን ስላለው ከዚምባብዌ፣ ከኢትዮጵያ ወይ ከኤርትራ ወይ ከኬንያ ወይ ከሌላ የአፍሪካ ሀገር የሄድን ወንድሙን ስራውን የነጠቀኝ እሱ ነው ብሎ ያንን ለማሳደድ እና ለመዝረፍ ዛሬ የሚደረገውን ደቡብ አፍሪካ ላይ አመጽዩት። ቁስሉ በደንብ ስላልሻረ ነው። ፍትህ ስላልተደረገ ነው። የትምህርት ስርዓቱ ስላልተቀየረ ነው። እውነት ስላልተነገረ ነው። ይህንን አድበስብሶ ስለፈጠረ ነው ማንዴላ የተባለው እንጂ ማንዴላ በትክክለኛ ነፃነት አውጆ ምናምን አይደለም። ከማንዴላ የበለጠ ተግባራዊ ስራ የሰራ ሙጋቤ ነው። ሙጋቤ ግን በምዕራባውያን ስለተጠላ ተወገዘ። ትክክለኛው ግን ሙጋቤ ነው። መሬትን እየነጠቀ ለባለቤቱን የሰጠ፣ ነጭን ቂጡን እያለ አስወጣ። መኖር ትችላለህ፣ እንደ ዜጋ ሆነ ተቀበል መኖር። ግን የጥቁር መሬት ወራ አትኖርም። እንደማንኛውም ግን መሬት ተቀብለ ሰርተ መኖር ትችላለህ ብሎ ፍትሃዊነትን አወጀ። ሙጋቤ የዚምባብዌ ኢኮኖሚ እንዲኮታኮት ሙጋቤ አውሬ ተደርጎ ተሳለ። ማንዴላ ስሙ ተገነባ። ነጭን በይዞታው የጥቁርን ሀብት ወርሶ የተፈጥሮ ሀብት ተቆጣጥሮ መሬቱን ይዞ እንዲኖር ስላደረገ የማንዴላ ስም ገነነ። እውነታው ይሄ ነው። ሲዳሰስ እውነታው ይሄ ነው። እውነት የደቡብ አፍሪካ ወጣት ወይንም ጥቁር ከነጭ ቃርሚያ ለቃሚነት ወጥቷል አይወጣም። የሀገር ባለቤቱን አረጋግጧል ያላረጋገጠ የይዛ ቁስል የወለደው ነው። ዛሬ ላይ በሰው ልጅ ላይ ጎማ አጥልቀው ክብር ጭረው የሚያካትሉ ምንም የማያውቅ የሀገሩ ፖለቲካ ያሳደደውን ስደተኛ ቀጥቅጠው የሚገሉ ያቆርሾ ነው። ያ ስላልተፋቀ ነው። ያ ስላልሻረ ነው። ፍትህ ስላልነገሰ ነው። እንግዲህ የውሸት ትርክት በዋናነት የገዢው አካልን እና ገዢ ነህ የተባለውን የትግሬና የኦሮሞ ህዝብ አእምሮን የተቆጣጠረ ነው። አሁን በእኛ ኮንቴክስት አጠቃላይ በመርህ ደረጃ ቢሆንም በእኛ በአማራ እኔ አማራ ነኝ እና እንደ አማራ ኢትዮጵያ ውስጥ እየሆነ ያለውን እና ማን እንደሚያደርገው እንዴት እንደተፈጠረ በማን እንደተፈጠረ ማን ህዝብ እንደሚያቀነቅነው ያንን በተመሰረተ የውሸት ትርክት በዋናነት በገዢው አካል ከወያኔና ወያኔ ከትግሬ ህዝብ የትግሬ ህዝብ ወኪል ነኝ ከትግሬ ህዝብ አብራክ የወጣሁ ነኝ አለ። አዎ ከትግሬ አብራክ የወጣ
የኦሮሞማ ርዕዮተ ዓለም አራማጆች ከኦሮሞ ህዝብ የወጣ የኦሮሞማ ርዕዮትን ዓለም አንግቦ ዛሬ ያላጠፋው ነገ ያጠፋሃል የሚል ጨፍጫፊ፣ ደምሳሽ፣ ሰው አራጅ፣ ጭራቅ የሆነ አደረጃጀት በኦሮሞ ህዝብ ወጥቶ በኦሮሞ ህዝብ ስም ሰው የሚያርድ ማለት ነው። እነዚህ የውሸት ትርክቱን በዋናነት የገዢው አካልን ወይንም ደግሞ ገዢ ነህ የተባለውን የትግሬና የኦሮሞ ህዝብ አእምሮን ተቆጣጠረ፣ መዘዙ ማለት ነው። ያ የተዘራው ዘር 3 ትውልድ የኦሮሞና 3 ትውልድ የትግሬ አእምሮን የተቆጣጠረ አማራ ጠል የሆነ ትውልድን ፈጠረና አእምሯቸውን ተቆጣጠረው። ሲወለዱ ጀምሮ በአማራ ጠልነት ታንጸው ታደጉ ማለት ነው። አድርባዩ ለጥቅም ማንነቱን የሚሸጠው ባንዳው አጥር ላይ የተንጠለጠለው የትግሬና የኦሮሞ ህዝብ የአማራ ጠልነት አስተሳሰብ ተገዥ ሆነ። አሁን የትግሬና የኦሮሞ ህዝብ አማራ ጠል ሆኖ ተቀርጿል። ለምን አይባልም? ተደረገ፣ አደረጉት። እውነቱን መመስከር ነው እንጂ ለምን አማራ ጠል ሆናችሁ ተብሎ መሟገት ይህ አያስኬድም። ፉርሽ ነው፣ የተሳሳተ ነው። አማራ ጠል ሆኖ መጥቶ ሊገልህ የመጣን መግደል ነው። ሊወርህ የመጣን ድራሹን ማጥፋት ነው። እህትህን እናትህን የሚደፍርን ድራሹን ማጥፋት ነው። አጽመ ርስትህን የወረረህን ከወረረህ ቦታ ነቅለህ ድራሹን ማጥፋት ነው እንጂ ለምን አማራን ይጠላሉ? ይሄ የጠላት ያስለመደንን ትርክትና አድርባዩ ያንን ሲፈተፍት የሚውለው ነው። ያንን ፍትፍት ሲጋቱ መዋል ይሄ ራሱ የጥፋቱ አካል መሆን ነው፣ ወይንም አውቆ መጥፋት ነው። ስለዚህ ይሄ አድርባይ የሆነው ቅጥረኛ ባንዳው ተመሳስሎ የሚኖረው ሽርጉድ የሚለው ለጠላት የገበረው ተንበርካኪው ያፈሰሰ ይሄ በቃ ወኔውን ያጣ ማንነቱን የተሰለበው ከነዚህ አማራ ጠል ከሆነው ትውልድ ጋር አብሮ አማራ ጠል ሆኖ አማራ ጠልነትን እና ጸረ አማራነትን አጨበጨበ ማለት ነው። አሁን የምታዩት ነው። ባንዳ የሆነውን ሆዳም የሆነውን ከስርዓቱ ጋር ተመሳጥሮ በንግድ በምን በጥቅም ተሳስሮ ምናምን ቄሱም ካባ አድርጎ በካባው እየነገደ ፂሙን አሳድጎ የአገር ሽማግሌ ነኝ የሚለውን ነጠላውን እንደዚህ እያደረገ በቃ ወሬ እያሳመረ አማራ ሲነሳ እንደው ባካችሁ እንደው ቀስ ብለን ምናምን የሚለው ሸለምጥማጥ ሁሉ የዚህ ትርክት አራጋቢ ሆነ ማለት ነው። የዚህ ትርክት ተገዥ ሆነ ማለት ነው። ለእውነትና ለህሊና መቆም እጅግ አደገኛ ከመሆን አልፎ ህይወት የሚያስነጥቅ ሆነ። በዚህ ሁኔታ ውስጥ ትርክቱ ስር ሰዶ በቅሎ ካደገ በኋላ እውነት አይደለም ብሎ ወይ እውነትን መናገር ተሳዳጅ ነው፣ የተነወረ ነው። ህብረተሰቡ ሁሉ ምን ያነውረዋል፣ ያሳድደዋል። የገባውም ያልገባውም ባለቅልቦ ነው ሁሉ ያሳድደዋል። ስለዚህ ያ ሰው ላይ በወራሪው መንግስት የሚሆን በግለሰብ ተወግሮ ተሰቅሎ ሲገደል የሚጮህለት የለም ማለት ነው። እውነትን የያዘ ሁሉ በዚህ ሁኔታ ላይ እየታደነ ይመታል ማለት ነው። ስለዚህ የግርግር ወቅቶች ላይ ደርግ በነበረበት ሰዓት ኢሃፓ መሆን ያስገድላል። ኢሃፓ እያለ ደግሞ እየመለመለ አማራውን ያመጣል፣ ያስመታል። በህይወት የተረፉ አሉ ጥቂቶች በእግዚአብሔር ቸርነት። ከዛ በደርግ እንደተወረደ እንደ ደርግ ለወያኔና ለኦሮሞማ ሁለተኛው ክፍል አስረክቦ ከሄደ በኋላ እነሱ በዛ በለውጥ ሰበብ አማራውን አሁንም እያሳደዱ ገደሉት። ቢሮክራት እያሉ መሬቱን የቀረውን ነጠቁት። ከደርግ በኋላ እንትን ያለውን ደርግ የወረሰውን መሬትና ቤት በስማቸው አዞሩት። በዛ ሰበብ እያሳደዱ ፊውዳል እያሉ መቱት። ነፍጠኛ ወራሪ፣ ትምክተኛ እያሉ ቀጠቀጡት። ከክልሉ የወጣ ወራሪ እያሉ ጨፈጨፉት። በገነባት ዳር ድንበሩን አፍስሶ ባቆማት ሀገሩ በሐረርጌ ክፍለ ሀገር ጨፈጨፉት። በፈጠጋር በአርሲ ክፍለ ሀገር ጨፈጨፉት። በዳሞት በቢዛሞ በወለጋ ክፍለ ሀገር ጨፈጨፉት። በመተከል ጨፈጨፉት ማለት ነው። ልክ ያንን እውነት ያዘው ማለት ነው። ስለዚህ ይሄ ሁሉ አዳሪ ሆነ ማለት ነው። አዳሪ ስለሆነ ለእውነት የሚቆም ስለጠፋ ማለት ነው። ለምን፣ እንዴት፣ መቼ፣ የት ብሎ መጠየቅ እንዳመጽ ተቆጠረ። እንዴ ለምን መቼ ነው ይሄ እንደዚህ ሆነው? ኧረ አልተደረገም። ኧረ ምኒልክ ጡት ቆረጠ። ኧረ ምኒልክ እንደዚህ አላደረገም። ኧረ እንደውም ምኒልክ አፄ ዮሐንስ ይህንን ጋላ በመጣበት ጠራርገህ አባር ሲባል እንዴት ብለን የት እናባራቸዋለን? እዚሁ ለምደዋል፣ የመጡበትንም መንገድ ረስተዋል እና እዚሁ ይኑሩ እንጂ ብሎ ነው ያላለም ሲባል ያ ይወገራል። የአመፅ የአማጭ የአፈንጋጭ ምናምን ተብሎ ተቆጠረና ተሳዳጅ ሆነ ማለት ነው። እና ለምን መቼ እንዴት አልተደረገም ብሎ መከራከር እንደ አመፀኛ ተቆጠረ ማለት ነው። እንደ አመፀኛና እንደ አመፅ ተቆጠረ። የድሮ ስርዓት ናፋቂ ምናምን አስባለ ማለት ነው።
ጠያቂዎችም አመፀኞች፣ የመንግስትን ስልጣን በኃይል ለመንጠቅ የሚንቀሳቀሱ የድሮ ስርዓት ናፋቂዎች እየተባሉ ጠያቂዎች ተፈረጁ ማለት ነው። ይሄ ፍረጃ ስለተሰጣቸው እነዚህን መግደል ፍትህ ሆኖ ታየ ማለት ነው። አገሪቷ የባንዳና አድርባይ መፈልፈያ ሆነች። በቃ የጸረ አማራ ትርክቱን መደጋገምና አማራ ጠል መሆን የሀብት ምንጭ ሆነ፣ የስልጣን ማግኛ ሆነ፣ ተመሳስሎ መኖሪያ በቃ ሆነ። ስለዚህ አማራውም ራሱ ባለቅልቦ ነው። በዚህ ተጠለፈና አርቆ የማያየው ነግበኔ ብሎ የማያስበው አብሮ አማራ ጠል ሆኖ አራገበው ማለት ነው። ካድሬ ሆነ። ካድሬን የሀብት ምንጭ ማግኛ ያደረገው። ለእውነት መቆም ሀቅና እውነትን መያዝን ወያኔ ተጸየፈና አጠፋ። ድሮ ባንዳን የሚቀጣ እንብዳድ የሚባል ህግ ነበረ። ከማህበር፣ ከልቅሶ፣ ከቤተክርስቲያን፣ ከቀብር፣ ከጋብቻ፣ ከሰርግ፣ ከማህበራዊ ግንኙነት የሚያገል ህዝብን የካደ ባንዳ የሆነ በውሸት የመሰከረ እያንዳንዱ ማህበረሰብ እንዳለ ሁሉ እንደዛ ነበር። ያንን አጠፋና ወንጀል አደረገና ባንዳ እንዲፈለፈል ሆነ። ካድሬ መሆን፣ የኮር አባል መሆን የሀብት ማግኛ፣ የስልጣን ማግኛ፣ አጨብጫቢ በቃ እኖራለሁ ብሎ የተንሰፈሰፈ ሁሉ እዛ እየገባ ወገኑን እንዲያጠፋ ተሰለፈ ማለት ነው። ወገኑን ሊያጠፋ ተሰለፈ። በዚህ ጊዜ የውሸት ትርክቱን ተከትሎ የመጣው ፕሮፓጋንዳ የህዝብን ስሜት የሚቆጣጠር፣ ፍርሃትን የሚያነግስ፣ ጥላቻን የሚዘራ፣ ጀግናና ሀቀኛ የሚያሳድድና የሚያጠፋ፣ ይሄን ባደርግ ለሚል የጥፋተኝነት ስሜት የሚፈጥር፣ ይገሉኛል፣ ያሳድዱኛል ብሎ ህዝቡ እንዲሰጋ ተደረገ ማለት ነው። ይህ ሁኔታም አማራን ከእውነተኛ ጠላቱ ይልቅ የእውነተኛው ጎራ ከቅጥረኛ ባንዳ ጎራ ጋር እርስ በርስ እንዲዋጋ እንዲገዳደል አደረገው። ጠላትና ለጠላት ያደለው ቅጥረኛና ለእውነት የቆመው ሩቅ አላሚው እንዲህ አሁን ልክ ፋኖ ላይ ተደራዳሪው ጎራ እና አስረስ ማረ ዳምጤ የሚመሩትና ሩቅ አላሚው አፋባሃ ለስር ነቀል ለውጥ የሚሄደው የአማራ ህዝብ ፋኖ ግብግብ ውስጥ ገባ ማለት ነው። ሁለት የተመረጡ አክተሮች የሰለጠኑ ባንዳዎች እኔ ነኝ መሪ ብለው ትኩረትን አቅጣጫ ያስቀየሩት ማለት ነው፣ ዘመነና እስክንድር። ከዛ በኋላ ህዝቡን ምን ታመጣለህ ብለው ከንቀታቸው ባለፈ ከስብሐት ነጋና ከጀዋር መሐመድ ጋር ሄደው ተቀመጡ ማለት ነው። ሰላም ሰባኪ ሆኑ። ህዝቡን ነፃ ሊያወጡ ነፍጥ አንስተን ፋኖን እየመራን ነው የሚሉት ሰላም ሰባኪ ሆነው ከጠላትና ከባንዳው ጋር ሄደው ቁጭ አሉ ማለት ነው። ያችሁ እና ለስልት ነው ምናምን ይላል። ይህ አዳሪው ደግሞ ከባንዳው ጋር ተደምሮ ምናምን እንደው ግድ የለም የሚል ተፈጠረ ማለት ነው። ስለዚህ ትክክለኛና እውነተኛ ሩቅ አላሚና ለስር ነቀል ለውጥ የሚሄደው ከቅጥረኛ ባንዳው ከጠላት ወኪል ከሆነው ጋር እሰጥ አገባ መጣ። በዚህ አዳሪ የሆኑት አጥር የተንጠለጠሉት ደካሞች፣ ለጠላት ያደሩት ሱሪያቸው የረጠበ አሞታቸው የፈሰሰ ደግሞ እባካችሁ አንድ ሁኑ፣ አንድነት መልካም ነው፣ አንድነት ጥሩ ነው ምናምን እያሉ መጡ ማለት ነው። ባንዳውንና ጀግናው ዘይትና ውሃን ተቀላቀል ብሎ ሲያማስሉ እንደመዋል ማለት ነው። እንደዛ አይነት ተፈጠረ ማለት ነው። ስለዚህ የፋኖ መሪዎች ክፍፍል፣ የተቃውሞ አሰላለፍ ክፍፍል፣ የዲያስፖራው ክፍፍል፣ የህዝብ አንቂነን የሚሉት ጋዜጠኞች፣ ፖለቲከኛንን ወዘተ የሚለው ሁሉ ክፍፍል ወደ ህዝብ ወረደ ማለት ነው። ዘመነ ተነስቶ እኔን የሚጠሉ ጎጃም ስለሆንኩ ነው፣ ጎጃም ጠልነት በስቷል ሲል ጎራ ላይ ጎጃሜ የሚባለው ሹፍ ሆኖ እንዲቆም ሆነ። ከዛ ጎጃሜን እንደዚህ መጣ የደነቆረ ማለት ነው። በዚህ የውሸት ትርክት የደነቆረ ዘመነ ምን እያለ እንደሆነ ያልተረዳው እንከፍ መጣና ጎጃሜ ነው ብሎ ቆመ። በዛ በኩል ደግሞ ስኳድ ጎንደሬነት ጎንደር ሙቼንም ወዳት ምናምን ሲል ባንዳው ቅጥረኛው አዎ ጎንደሬ ምናምን የሚል ያልገባው እንከፍ ደግሞ በዛ ተሰለፈ። በቅልቦ ነው ያችሁ ወደዚህ ደረጃ ደረሰ። ትግሉን ጠላትን በተገኘበት አቅጣጫ መጥቶ ደምስሶ 4 ኪሎን ከመቆጣጠር ይልቅ ማሰልጠኛ አስመረቅን፣ ካድሬ እያሰለጠን ነው እያሉና አስረስ ማረ ዳምጤ ፎቶቸውን በቲሸርት እየለጠፉ ወደ ሾው ቀየሩት። ወደ ማሳያ ለታይታ ለእይታ ወደ እይታ መጡት ተግባራዊ ትግል። ከዛ በኋላ ጠላትን ደምስሶ ከመሄድ ይልቅ ጠላትን ለመደምሰስ ስልጠና ያስፈልገው። ጠላትን ለመደምሰስ ለማስወገድ ካድሬነት አያስፈልገው። ሊገልህ የመጣን አሳዶ መግደልና 4 ኪሎ ሂዶ መቆጣጠር። የአማራ ህዝብ በተፈጥሮ ወታደር ነው፣ ፍትሃዊ ነው፣ ፍትህን ያውቃል። ጊዜ ሰጠኝ ብሎ አይበድልም፣
ሳር ቅጠሉን የኔ ነው አይልም። አብረን እንብላ አብረን እንደግ ነው የሚል። አንተ ትብስ እኔ ትብስን የሚያውቅ ህዝብ ነው። ይሄንን ትኩረት ለማስቀየር ይሄን ያህል ወታደር አስመረቅን እያሉ የጠላትን ጦር ዩኒፎርም እያስለበሱ በፎቶ እያሳዩ፣ በተግባራዊ ግን ትግሉ እየተሸረሸረ እንዲሆን አደረጉት ማለት ነው። ይሄ ሁሉ ሲደረግ ህዝቡ ለምን አልተረዳም? የውሸት ትርክቱ ሰለባ ሆኗል። አእምሮ ገና አልጸዳም ማለት ነው። እውነታው ገና በደንብ አልተገለጠለትም። ደፍሮ አሃ ለምን ብሎ እንዲወጣ አላደረገም። ህሊናው አልወሰንም ማለት ነው። ከዛ በኋላ የጠላትን ጦር እያሳዩ አሰለጠን ምናምን ማሸነፍ የሚችል ኃይል አሁን ገንብተናል ይላል። ከዚህ በፊት ማሸነፍ አንችልም የሚል አላሸነፍንም፣ ማሸነፍ አንችልም ነበር የሚል አስተሳሰብ ያሰርጻሉ። እነማን? እናስረስ ቅጥረኛ ባንዳዎች እና በየሀገሩ የዘረጉት ኔትወርክ አለ። ሰው መስሎ ካባ ለብሶ በየቦታው የሚል እንትን የሚል ፕሮፌሰር ነኝ ዶክተር ነኝ እያለ አክቲቪስት ነኝ ጋዜጠኛ ነኝ እያለ እነዚህን እናስረስን ኢንተርቪው የሚያደርግ ታማኝ መስሎ ቀሚተው የህዝቡን ትኩረት ከዛ ከተለከፈበት የውሸት ትርክት እንዳይወጣ፣ በዛ ዙሪት ውስጥ እንዲቆይ፣ አቋም እንዳይዝ፣ ምን እየተደረገ እንደሆነ መፈተሽ እንዳይችል ቀን በቀን አጀንዳ በአጀንዳ በቃ ወሬ በወሬ እያደረገ ውሉን የሚያጠፋ ተሰማርቷል በጋዜጠኝነት። ከዛ በኋላ ብአዴን እየፋኖ እየመጣ እየሰለጠነ ኃይል እየገነባ ነው እያለ ብአዴን ውስጡን የተግባሩን ስራ ብአዴን እንዲሰራ ጠላት ወያኔ ኦሮሞማ እየተናበቡ የተጋጩ እየመሰሉ ምን እያሉ ህዝብን እየፈጁ ሴራቸውን እውነት ለማስመሰል ኦሮሞውንም ትግሬውንም አማራውንም እየፈጁ የእነሱን ድራማ እየሰሩ አማራ ትግል ግን በአየር ላይ እንዲሆን በተግባር እንዲሸረሸር ይሰራሉ ቅጥረኛ ባንዳዎች ማለት ነው። ልክ አንድ አርሶ አደር እንደው የክረምት ወቅት ላይ ክረምቱን ለማለፍ ያዘመረው አልበቃ ሲል በተለያየ ምክንያት ግብሩም ምኑም እዳው በዝቶበት ሲያልቅበት ይበደራል እና እህል ካለው ይበደራል። አዝመራ ሲደርስ ወቅቶ ሊሰጥ ይበደራል። ክረምቱን ያልፋል። ከዚህም ከዛም ተበድሮ ካለፈ በኋላ ማሳው ውስጥ ገብቶ ጤፉን እያየ አንቺ ጤፍ ያለሽ መስሎሻል፣ ተበልተሽ አልቀሻል። ምክንያቱም ታጭዶ ሲወቃና እህሉ ሲሰበሰብ ለዕዳ ነው የሚከፈለው እና ተበልተሻል፣ በቁምሽ ተበልተሻል ነው ለዕዳ ነው የምትከፈይ እና የአማራውን ህዝብ እንዲያርገው እየበሉት ነው። ይሄ ተረት ነው እየተፈጸመብን ያለው። እናስረስ ጎጃም ላይ ይሄን ነው እያደረጉት ያሉት። የጎጃምን ህዝብ ጨፍጭፈው መሪዎችን ገድለው አሳደው አስገድለው በድሮን አስገድለው ለስብሰባ እየጠሩ አስገድለው ኬላ ዘርግተው እያዘረፉ ባላገሩን እየደበደቡ እየወገሩ እየገደሉ አስተማሪውን ገለው ጨርሰው ኦርቶዶክስ ተዋህዶ እምነቱን ተዋህዶ ነህ አንተ ቅባት ነህ እያሉ ተዋህዶውን ፈጅተው ዛሬ ላይ መሪ አልባ አስቀርተውታል። ጎጃም ላይ ዛሬ ተስፋው ብዙም አይደለም። ይህንን ሰብሮ መውጣት ያልቻለ ከባድ ነው። ማቃል ብሰውታል። ይህን እውነት እያወቀ የሚናገር የለም። ከኔ የበለጠ የሚያውቁ አሉ። የናስረስ ደጋፊዎች ፕሮፌሰር እና ዶክተሮች አሉ። እንግሊዝ ሀገርም አሜሪካም የተቀመጡ ናስረስ ማን እንዳስገደሉ የመረጡ ለምን እንዳስገደሉ ከማን ጋር እንደሚገናኙ የሚያውቁ አሉ። እና ይህንን ሴራ ግን ህዝባችን በዚህ ተውኔት ተተብትቦ ስለመጣ ይሄ እንዴት እየሆነ እንደሆነ መረዳት አልቻለም ማለት ነው። አሁን ለምሳሌ እንደው በዘር በነገድ በጎሳ ክፍፍሉን ተገን አድርገው በአማራ ጠልነት ፕሮፓጋንዳ ተመስርተው ጎረቤቶቻችን እኛን መግደል ማፈናቀል። አሁን የኦሮሞ ወጣት አማራ ጠሉ ነው ተፈጠረ፣ የትግሬ ወጣት አማራ ጠሉ ነው ተፈጠረ። አማራ መግደል ፍትህ ማወራረድ ነው ለትግሬ ወጣት፣ ይህን አምኖ መቀበል ነው። አማራ መግደል ለኦሮሞ ወጣት ፍትህ እያወራረደ ነው። ጡትህን ቆርጦሃል፣ ቋንቋህን ደምስሶታል፣ እምነትህን አጥፍቶሃል ተብሎ ነው ያደገ። ስለዚህ ይሄ ሰው በተነገረው ልክ ማድረጉ ትክክል ነው። ማድረጉ ተነግሮታል፣ ያንን ነው የሚያውቀው። አያቶቹ፣ አባቶቹ፣ እናቶቹ ያሳደጉትና አምረውን የገነቡት በአማራ ጠልነት ነው። ስለዚህ ይህንን መጋፈጥ ነው። ይሄን ለመጋፈጥ የመጣውን መጀመሪያ ከርካሪውን ብሎ መመለስ፣ ከዛ በኋላ ከስር መሰረቱ የዚህ አስተሳሰብ ምንጭ የሆነውን ወያኔን፣ ብአዴንን በኦሮሞማ ስም የተደራጀን አደረጃጀት የኦሮሞማ ርዕዮተ ዓለምን መርህ ያደረገን አደረጃጀት ብልጽግና፣ ኦፌኮ፣ ኦህዴድ፣ ኦነግ ምናምን ኦላ ምናምን የሚባል በሙሉ ነቃቅሎ ለፍርድ ማቅረብ ነው። ድርጅቶችን በህግ ስማቸውንና ንብረታቸውን አግዶ ሀብት ንብረታቸውን ለህዝብ መመለስ ነው። ይሄ ብቻ ነው መፍትሄ። ከዚህ ውጭ ምንም መፍትሄ የለም። ከዚህ ውጭ ወደዛ ወደዚህ የሚያዳክር ካለ ቅጥረኛ ባንዳ ነው። ቅጥረኛ ባንዳ ነው። ያልታወቀበት ባንዳ ነው። ጦርነት በንግግር ነው የሚያልቅ፣ በድርድር ነው የሚያልቅ። ቅጥረኛ ባንዳዎች ቋንቋ ነው።
ስለ ንግግር ምናምን አስረስ ባለፈው ሲናገር ሁለት ተፋላሚ ኃይሎች አለ። ፋኖ ተፋላሚ ማለት ዱርዬ ለምን እንደሚፋለም እንደማያውቅ ግጭት ምናምን የሚፈጥር ቀውስ የሚፈጥር ማለት ነው። አያቸው የፋኖን የተቀደሰ ትግል የህልውና የእምነት ከሰይጣን አስተሳሰብ ጋር ከሰይጣን ስርዓት ለማንበር ጋር ሀገር ለማፍረስ ከጭራቁ ዓለም ፖለቲካ ጋር አገርን ሽጦ አገር አፍርሶ አገር ለመመስረት የሚመራን ስርዓት የሚታገል ትግል ፋኖ የተቀደሰ ነው። እያንዳንዱ ፋኖ ጻድቅ ነው። ይሄንን ተፋላሚ ኃይሎች አለና መጣዋያቸው ስም ዓላማን ይገልጻል። ስም መርህን ይገልጻል። ስም ራዕይን ይገልጻል። የምንሰጠው ስም የምንጠቀመው ቃላት ተፋላሚ ኃይሎች ሲል ተራ ሽፍታ ነገር ማለቱ ነው። አስረስ ማረዳምጥ ይህን ሁሉ እያወቀ ዝም ይላል። ስለዚህ ይህንን አውቀን ባንዳዎችን ተሸክመን የውሸት ትርክቱ በራሱ ከሽፎ እኛ ግን መክሸፉን ሳንረዳ በዛ ተቀፍድደን ምናምን የሚወራው ወሬ ሁሉ ዝባዝንኪ ነው ማለት ነው። እውነቱን ነው መቀበል ያለበት። ዝባዝንኪ ነው። በዚህ ድሪቶ ወሬ እየሰማ እንቅልፍ የሚተኛ አማራም ካለ እዛው በዛው እንደተኛ ቢቀር ጊዜ የሚያደርገውን ቢያደርገው ይሻላል። ለምን እውነታውን ያልተቀበለ መውጫ መንገዱ ሁሉ አያውቀውም ማለት ነው። ቅጥረኛ ባንዳን የፋኖ መሪ አድርጎ ጠላቴን አሸንፋለሁና ስልጣን ይዛለሁ ብሎ ማሰብ ወንጀል ነው። በነገራችን ላይ ከደደብነትም አልፎ ወንጀል ነው። ያኛው ቅጥረኛ ባንዳው የሚሰራ ለጠላት ነው። ህዝቡም በተለያየ ቋንቋ ዩኒፎርም እያሰለጠነ ያሳያል፣ ግን ድል የለም። ትግሉ ለውጥ የለውም። ከድጡ ወደ ማጡ ነው። ጠላት እየበረታ ነው። ብአዴን የተመታው ብአዴን መጦ ቢሮ ገብቶ ሚሊሻ መልምሎ አሰልጥኖ አድማ ብተና መልምሎ አሰልጥኖ አሰማርቶ ከፋኖ ጋር አጋጠመ። ይሄ ሁሉ ሲሆን ግን ለህዝቡ የሚናገሩት ሌላ ነው። ከዛ በኋላ አሰልጥኖ የመጣ አማራ ነው ሚሊሻ ምንም አያውቅም፣ እሱን ግደለው ይላሉ። አሰልጥኖ የለቀቀውን ግን ግደለው አይሉ። የብአዴንን አመራር ግደለው አይሉ። የወረዳ አመራሩን ግደለው አይሉ። ሚሊሻውን ግን ግደለው ይላሉ። እና አስረስ ማረዳምጤ አስተማሪ በሚገሉ ሰዓት አስተማሪ ትምህርት ቤት እንዳትወጡ ይሏቸዋል። አስተማሪው መንግስት ተብዬው ደግሞ ወራሪ ብአዴን አስተማሪዎች ካልወጣችሁ ደሞዝ አይከፈልም ይሏቸዋል። አስተማሪዎች እርሻ መሬት የላቸውም፣ የንግድ ቦታ የላቸውም። አስተምረው ደሞዝ ነው። ትውልድ ቀርጸው ትውልድ አብቅተው ደሞዝ ነው የሚያገኙ። ግባ ብሎ ያስገደደውን የወረዳ አመራርና የዞን አመራር አባሮ ከቢሮ እንደማባረርና አስተማሪውን ነፃ እንደማውጣት የዞንና የወረዳ አመራሩ ቁጭ ብሎ አስተማሪውን ይገሉታል። የጠላት ቅጥረኛ ማለት ይሄ ነው። ይሄን ነው ወያኔ የሚሰራው፣ ይሄን ነው ብአዴን የሚሰራው፣ ይሄን ነው ኦሮሞማ የሚሰራው፣ ይሄን ነው አስረስ የሚያስፈጽሙት። ይህን ነው የሚያስፈጽሙት። ስለዚህ ይህንን ካልተቀበልን ካላመን አይሆንም ማለት ነው። ስለ ዓለም አቀፉ ደግሞ ይሄ እንደው ስለ ትርክት ይሄ የትርክትን መዘዝ ምናምን የዓለም አቀፍ የሚባለውን የተባበሩት መንግስታት ምዕራባውያን አሜሪካ የሚባለውን ምንነት ደግሞ የሚያሳይ ልንገራቸው። አንድ ገራሚ ምሳሌ ነው ማነሳው። የሩዋንዳ የዘር ማጥፋት የቱትሲዎች ንቅናቄ ወይንም ቱትሲዎች ሁቶችን ሲያጠፉ ወይንም ደግሞ እንደው መካከለኛ ዘመናዊ አስተሳሰብ ያላቸውን ቱትሲዎች ለምን እንደዚህ ይደረጋል? ሰዎች ናቸው፣ አንድ ሀገር የምንኖር ዜጎች ተጋብተን ተዋልደን ያሉትን አንተም ቱቲ ነህ እያሉ የገደሉት አመፅ ከግንቦት 7 እስከ ሐምሌ 19 በፈረንጆች በ1994 እንደ ፈረንጆች በእኛ በ1986 ከግንቦት እስከ ሐምሌ ድረስ ግንቦት፣ ሰኔ፣ ሐምሌ ለ3 ወር ነው የበቃው። ያዘር ፍጭት ወደ 1 ሚሊዮን የጨረሰ አንዳንዴ ከ600,000 እስከ 1 ሚሊዮን ምናምን የተለያየ እንትኖች የተለያየ ቁጥር ይሰጡታል። በሬዲዮ ቅስቀሳ፣ በውሸት ትርክት ተፈጥሮ ህዝቡ እንዲያምን ተደርጎ በሬዲዮ ተደጋግሞ ተነግሮ ህዝቡ እንዲቆጣ ቱትሲው እንዲቆጣ ተደርጎ የግብፅ የውጭ ጉዳይ የነበረው በወቅቱ ቡትሮስ ጋሊ የውጭ ጉዳይ ነበረ። መጨፍጨፊያ ካራውን ገጀራውን ማጭዱን ከግብፅ ነው አምርቶ በኮንቴነር የላከላቸው የውጭ ጉዳይ ሚኒስቴር እያለ በ1994 ጭፍጨፋ ተፈጸመ። በ1994 ጭፍጨፋ ተፈጸመ። ጭፍጨፋው ልክ ተፈጽሞ እንትን ሲል እሱ ደግሞ የተባበሩት መንግስታት መሪ ሆኖ ተመረጠ ማለት ነው። ይህን ካስጨፈጨፈ የውጭ ጉዳይ ሚኒስቴር ሆኖ ከግብፅ ሀገር በኮንቴነር ቆንጨራው ተላከ፣ ተሰራጨ፣ ህዝብ ተጨፈጨፈ። ከዛ በኋላ ሰውየው ለተባበሩት መንግስታት አመራርነት ታጨ። ይህ ነው ምዕራባውያን ማለት፣ ይሄ ነው የምዕራባውያን ፖለቲካ ሴራ ማለት ይሄ ነው። ቡትሮስ ጋሊ ያንን ካስፈጸመ በኋላ ወደ ትልቅ ደረጃ መጣ።
እና የአማራ ባለስልጣናት ተብየው ብአዴን ተብየው አብን ተብየው ምናምን ለስልጣንና ከፍተኛ ደረጃ የሚደርሱት አማራን ሲያንቋሽሹ ሲሳደቡ ነው። አማራን ቅስም ይሰብራል፣ አማራን ያሳንሳል፣ አማራን ይመታል፣ ሳይኮሎጂካሊ በስነ ልቦና በስነ አእምሮ ይሰብራል የተባለው ይደረጋል። ዛሬ ጀነራል ተፈራ መላኩ አዲስ አበባ ላይ ነጋዴ ሆኖ ተቀምጧል። ያንን ሁሉ የፈጀ አማራን ለማበሳጨት። ስለዚህ የዓለሙም ስሪት እንደዚህ ነው ማለት ነው። እና የጭራቅ ፖለቲካ የሚያራምዱት ምዕራባውያንም እና አሜሪካ ቡትሮስ ጋሊን የተባበሩት መንግስታት አድርገው መረጡት ማለት ነው። ልክ ቴዎድሮስ አዳኑ የወያኔ የወራሪ የድርጅት አባል መስራች ማዕከላዊ ኮሚቴ አባል ሲሲ ኮሚቴ አባል የነበረ አማራን በወሊድ ያመከነ በወሊድ ክትባትና በወሊድ ታብሌት መድኃኒት ያመከነ ኤች አይቪ በሽታ እንዲሰራጭ ያደረገ ጊዜው ያለፈ ኮንዶም እየተሰራጨ ህዝቡ በኤች አይቪ እንዲለከፍ ያደረገ በወባ በሽታ የወባ መከላከያ የሆነውን ከምዕራብ ጎጃምና ከደቡብ ጎንደር ነቅለው ወደ መቀሌ ወስደው በወባ እንዲያልቅ ያስደረገ ኬሚካል አምጥቶ እንርጭ ብሎ ከብቱ ዛፉ ቅጠሉ ሁሉ ሰው ሁሉ እንዲረግፍ ያስደረገ ወንዙን በክሎ አዋፍት ሁሉ እንዲሞቱ ያስደረገ በኮሌራ በሽታ የፈጀ ህዝቡ የነ ኢምፔሪያሊስቶችን የነ ቢልጌትን አምካይ መድኃኒት እየተቀበለ ያመከነ ይህን ሁሉ ካስፈጸመ በኋላ የዓለም ጤና ድርጅት መሪ ተደርጎ ተመረጠ። ይሄ ነው አንዳንድ የምትመጻደቁ ከንቶች ምሁርነን ባዮች ምዕራባውያን ምናምን የምትሉ ከንቶች ይሄ ነው ምዕራባውያን ማለት። የምዕራባውያን ፖለቲካ ማለት ይሄ ነው። የጭራቅ ፖለቲካ የምለው ለዛ ነው። ቴዎድሮስ አዳኑም ለፍርድ ቀርቦ ለአንገቱ ገመድ በአደባባይ የሚገባው ሰው እንጂ ለዓለም ጤና ድርጅት መሪነት የሚታጭ አይደለም። ስለዚህ ይሄን ያደረገ ዲሞክራሲ ምናምን እንደዚህ ለምዕራባውያን ጩሁ ለዓለም አቀፉ ማህበረሰብ ምናምን እነሱ የፈጠሩት ዲስኮር ነው። ይሄ አሁን እየተሽመደመደ እየሞተ ነው ያለ። በእርግጥ እንግዲህ የውሸት ትርክት መዘዙ ይሄ ከሆነ የዚህ የውሸት ትርክቱ ተገላቢጦሽ ደግሞ እናየዋለን። ተገላቢጦሹ ምንድን ነው? ይህ በውሸት ውሸትን አጥፊን አገርን ለማፍረስ አገርን ለማጥፋት ህዝብን ነገድን ለመጨረስ አንድን ብሔር ለማጥፋት የተፈጠረ ውሸት እውነትን አዳፍኖ ሲገለበጥ ምንድን ነው የሚለውን እናያለን። እያንዳንዱ የውሸት ትርክት መታረምና መጥፋት ይችላል። ይህ ሁሉ የውሸት ትርክት ማለት ነው። ለምን? የውሸት በመሆኑ ውሸት በመሆኑ ማለት ነው። በምን ብለን ስንጠይቅ እውነትን በመፈለግ ለምን ብሎ በመመራመር ነው። ለምን ይሄን ያደርጋሉ ለምን ይሄን ያደርጋሉ ብሎ በመመራመር ነው። ቤት ዘግተው ሲያቃጥሉ የነፍሰ ጡር ሆድ ቀደው ጽንስ አውጥተው ሲበሉ በቪዲዮ ቀርጸው ለህዝብ ሲለቁት ለምን ብሎ መመራመር ነው። የኦሮሞ ህዝብ ይሄንን ለምን ብለ ተመራመር። እድሜ ልክ ከፍለን ማጨርሰው ወንጀል አለብህ። በፍጹም ካሳ ከፍለን ማጨርሰው ሰው ማረድ፣ ጽንስ ማውጣት፣ በድንጋይ ወግሮ መግደል፣ የእምነት አባቶችን ወግሮ መግደል፣ ቤተክርስቲያን መስጊድ ማቃጠል፣ አስከሬን ሳይቀር መድፈር፣ የወንድ ልጅ ብልት መቁረጥ ለኦሮሞ ህዝብ የተሰጠው ስም ነው። በተግባር ቪዲዮ እየተቀረጸ ይሄን ለምን ብለህ ጠይቅና እነዚህን የጭራቅ ዓለም ፖለቲካ አስፈጻሚዎች የአረብ ተላላኪዎችን ድራሻቸውን አጥፋ እና ለህዝብ ለኢትዮጵያውያን በአደባባይ ምህረት ጠይቅ። ወንጀለኞችን ለፍርድ በማቅረብ ወንጀለኞችን በመቅጣት ይህን ስርዓት ከስሩ ከምንጩ ከየቀበሌ ያለ የዚህን ስርዓት አገልጋይ እያደንክ በመያዝ ስምህን አስተካክል። የኦሮሞ ህዝብ ይህንን አደረገኛ አንልም። የአማራ ህዝብ እንደ ህዝብ የትግሬንም ሆነ የኦሮሞን ህዝብ በጠላትነት አይም በጠላትነት አይፈርጅም። ከዚህ ህዝብ የወጣ ፖለቲከኞችና ከዚህ ህዝብ የወጡ ወንጀሉን የፈጸሙ ግን እያሳደደ ለፍርድ ያቀርባል። ለአንገቱ ገመድ የሚገባውን ገመድ ያጠልቃል፣ እንደ ፍርድ ይሰጣል፣ ካሳውን ያስክሳል። ራሱ ነው የሚወስን፣ ማንንም አይደለም ጠይቅ። ራሱ ፋኖ ነው የሚወስን። ይሄ ይሆናል። ቅጥረኛ ባንዳዎች ምናምን ጊዜያዊ ነው። መልሰው ወደ አዙሪት ውስጥ ከተው ትብታቡ ቢበዛም ይበጣጠሳል። የሞተ ነው ስርዓቱ። ህዝብን አጥፍቻ ሀገር መሰርታለሁ ብሎ ካርታ ሰርቶ ቢያሳይህ እውነት መስሎ አንገትህ ጋ የኦሮሚያ ካርታን ትግራዋይ እያልክ ካርታ አድርገህ የምትዞር ወጣት በሙሉ በቁምህ የጠፋህ ነህ። በቁምህ የጠፋህ ነህ። ይህን መርምር። አጽመ ርስቱን አሳልፎ የሚሰጥ አማራ፣ አጽመ ርስቱን አሳልፎ የሚሰጥ አፋር፣ አጽመ ርስቱን አሳልፎ የሚሰጥ ሱማሌ፣ ሲዳማ፣ ወላይታ፣ ሀዲያ፣ ከምባታ፣ ጉራጌ፣ ስልጤ፣ በርታ፣ አኝዋክ፣ ጉምዝ፣ ጌዲዮ፣ ከፋ፣ ጋሞ፣
በርታ። ማንም ኢትዮጵያዊ የለም አጽመ ርስቱን አሳልፎ የሚሰጥ። ሁሉም የተፈጸመበትን ወንጀል በህግና በስርዓት ፍትህ ያቀርባል፣ ወንጀለኛን ይቀጣል። ስለዚህ አንገትህ ላይ አድርገህ ስትዞር የጠላትን ፖለቲካ የነ ግብፅን የጭራቁ ዓለም የምዕራባውያን እና አሜሪካን ፖለቲካ መፈጸሚያ መሆንክን አሻንጉሊት መሆንክን ማወቅ አለብህ። የትግሬ ወጣትና የኦሮሞ ወጣት ማለት ነው። ስለዚህ ለምን ብሎ መጠየቅ ያስፈልጋል። ለምን ብሎ ሲጠየቅ የውሸት ትርክቱ ይጋለጣል ማለት ነው። በነፃ አእምሮ የኋላውንና የአሁኑን ማመዛዘን። በነፃ አእምሮ ምን ነበር የተደረገው? አማራ ጨፍጫፊ ከሆነ፣ አማራ ደምሳሽ ከሆነ፣ አማራ ማንነት አጥፊ ከሆነ፣ አማራ ቋንቋን ካጠፋ 86 ብሔር ኢትዮጵያ ውስጥ የተገኘ ዛሬ ወራሪው ኦሮሞማ አይደለም ወይ 28 ነገር ጨፍልቆ አጥፍቶ። አሁን እንኳን በእኛ ዘመን በ1987 እስከ 1999 በኢትዮጵያ አቆጣጠር ዓመተ ምህረት 8 ነገድ አጥፍቶ ኦሮሞ ናቸው ብሎ ማንነታቸውን ደምሶ ቋንቋቸውን አጥፍቶ ያለ 8 ሲደመር 27 28 36 ነገድ ያጠፋ ወራሪው የገዳ ስርዓት ነው። አማራ ያጠፋው የተባለ ነገር የለም። አማራ ቢያጠፋ ኑሮማ እስከ ዛሬ 86 ብሔር አይደለም አንድ ከአማርኛ ውጭ የሚናገር ቋንቋ አይኖርም ነበር፣ የሚናገር ህዝብ አይኖርም ነበር። ልክ እንደ እንግሊዝ 25 ሚሊዮን ስንት ሚሊዮን ወጣት ፈጅቶ ነው እንግሊዝኛ ቋንቋን ያደረገ። ጣሊያን ስንት አድርጎ ነው? ዓለምን ታሪክ ፈትሹ እና ዝም ብላችሁ አትነዱ ማለት ነው። መብታችሁ ነው። እንኳን የኦሮሚያን የግብፅንም አድርጎ መዞር ይቻላል፣ መብት ነው። ግን ወዴት እየሄድን ነው? ምንድነው እየመጣብን ያለው ነው ብሎ ማሰብ መልካም ነው። እንደ ኢትዮጵያዊነት፣ በእርግጥ ኢትዮጵያዊነት በፓስፖርት ነው እንጂ በስሜት አንገናኝም። ሌላው አካሄዱንና መዳረሻ ዓላማውን መፈተሽ ያስፈልጋል። እያንዳንዱ ነገር አካሄዱ ምንድን ነው? ለምንድነው የሚያስፈጽሙት? ለምንድነው በዚህ ልክ ለህዝብ የሚገልጡት? ለህዝብ መገለጡ ጠቃሚ ነው ወይ? ምን ለማስፈጸም ምን ለማትረፍ ነው? ያንዳንዱን መጠየቅ ያስፈልጋል። ስለዚህ አንድ ነገር ቆሞ የሚሄደው ያ ቆሞ እንዲቆም ያስቻለው መሬት አለ። መሬቱ ቢቆፈር ወይንም መሬቱ እንዳይቆምበት እንዳይመች ቢደረግ ያ ነገር መቆም አይችልም። ስለዚህ የጠላት አሰራር የኦሮሞማ የብአዴን የወያኔ ቆመው እንዲሄዱ ያደረጋቸው ቅጥረኛ ባንዳ አማራ ስላላቸው ነው። ዛሬ አብይን ጎንደር ላይ ካባ እያለበሱት ነው። ቅጥረኛ ባንዳዎች ጎንደርና አማራ አይወክልም፣ ቅጥረኛ ባንዳዎችን ነው የሚወክል። ግን እነዚህ ቅጥረኛ ባንዳዎች እንዳይጠፉ ደግሞ እነዚህን የሚይዝ ደግሞ ፋኖ ውስጥ አለ አብሮ ተሰግስጎ ያለ ባንዳ። ቆይ ቀስ ብለን እነዚህን ከመታን ይናጋል ምናምን። የአባይ በረሃን ተቆጣጠሩና ዝጉት ሲሏቸው እነ ዘመነ ካሴ አይ እንደዚህ ምናምን ይላሉ። ከዛ ጠላት ገብቶ ጓዙን ጭኖ ትጥቁን ይዞ መፍጃ ቦምቡን ሁሉ ጭኖ ሲገባ ያስገቡና ቋሪት ውስጥ ወቃ ነው ይላል። አርሶ የሚኖረው ህዝብ ውስጥ ሲመጣበት ምን ያደርግ እና ምን ሊያደርግልህ ነበር? ሊቀልብልህ ነበር? ግን የጦር አውድማ ማድረግ ነው። የአማራን አርሶ አደር ጓዳ ጉራንጉር ውስጥ እያስገቡ ጠላትን የጦር አውድማ ማድረግ ነው። ቢቦይ ማለት ሮብ ገበያ ምናምን ማለት ከደብረ ማርቆስ ወደ ውስጥ ይገባል። በሞጣ መንገድም ቢሆን ወደ ውስጥ የገባ ነው። እዛ ውስጥ ገብቶ ጦርነት እስከሚያደርግ ጠላት እዛ ድረስ እስከሚመጣ በር ከፈቱለት። እንግዲህ እግዚአብሔር ያሳያቸው። አሁን ጎጃም ላይ በባህር ዳር በአውሮፕላን ስለሚመጣ ይባላል። ግን ጦር አዘጋጅተው አውሮፕላን እንዳያርፍ ማድረግ ይቻላል። አባይ በረሃ ላይ 5000 ፋኖ አይደለም 2000 ፋኖ ቢሰማራ ወፍ አይሻገርም። ወፍ አይሻገርም። ግን ክፍት ነው። ደጀን ምናምን በኋላ አስፋልት ነው፣ ክፍት ነው። ነበላይ ዘለቀ ጣሊያን ቁም ስቅሉን ያበሉት እዛ ጋር ነው። ጣሊያን ጎጃም ላይ አሻራ የለውም። ባህር ዳርን እንደዛ መቆጣጠር ብር ሸለቆን መቆጣጠር ይቻላል። እና በቃ ባህር ዳርን ብር ሸለቆንና ባህር ዳር አየር ጣቢያውና ይሄ መኮድ የሚባለውን ብር ሸለቆንና አባይ መንገድ ከተዘጋ አለቀ ጨዋታው። ጎጃም አይደለም ለጎንደርም ለከፊል ቤት አማራ አለቀ ጨዋታው ነበር። ግን ይህ አይደለም የሚደረገው። መሪነን የሚሉት ቅጥረኛ ባንዳዎች ይህን አይደለም የሚናገሩት። ወቃ ነው እንደዚህ 100 ተራቶች ዘመቻ እያሉ ህዝቡን ማስመታት ነው። እነሱ ባልነበሩበት ሰዓት ግን እየወቃው እየጠረገው እያስወጣው ነበር። እና አብይ አህመድም ሽመልስ አብዲሳም ሻንጣቸውን ቋጥረው ነበር። ብአዴን ክልሉን ለቆ ወጥቶ ነበር። እነዚህ ቅጥረኛ ባንዳዎች ወደፊት ሲመጡ ነው ነገር ሁሉ የተመለሰ ማለት ነው። ይህንን ማስታወስ ያስፈልጋል። ይህንን ማመን ያስፈልጋል። ይህን ካልተቀበልን ወደፊት መንገዱ አይመጣም ነው፣ ያልቃል። ጀግና የተባለው ሁሉ እየተመታ ያልቃል። ዛሬ አፋብኃ እንዳይፈጠር ጥረት አደረጉ እናስረስ።
ተለይተው በህዝቡ ጫና በዛባቸው፣ ባንዳነታቸው ተጋለጠ፣ ተመልሰው ገቡ። ማስገባት ማፋባ ቆፍጠን ማለት ያስፈልጋል። የፋኖ ቤት የማንም ቅጥረኛ ባንዳ መውጫ መግቢያ አይደለም፣ መፈንጫ አይደለም። ይህም መጸየፍ ያስፈልጋል። ጠላትን ከነምናምኑ መጸየፍ ነው። የጠላትን ቅጥረኛ ለማጥፋት እንጂ ለማቀፍ አይደረግም ማለት ነው። ስለዚህ የአእምሮ ውሳኔ መወሰን ያስፈልጋል። አእምሯችን ስላልወሰነ ነው ይሄ ሁሉ የሚሆነው ማለት ነው። በጥበብ በትዕግስት እያንዳንዱን ነገር ማየት። ሊገል የመጣ የኦሮሞ ወጣት፣ ሊገል የመጣ የትግሬ ወጣት በጸረ አማራነት አድጎ አማራ ጠል ሆኖ ነው የመጣ። ስለዚህ ይህንን ማርኬ ልከዋለሁ ሲመጣ ግንባሩ ብሎ መበጠስ ነው አንገቱ፣ የደም ስሩ። እናቱ ጋር ደውዬ ያገናኘሁት የባንዳ ነው። 10 ሺህ ብር ሰጠላክ ነው የባንዳ ነው። ሚሊሻ ሲሆን ግደለው ይላል። ሚሊሻውን ነው መማረክ ያለብህ፣ አማራ ነው። አታሎት ነው የሚነግረው የለም። ስርዓቱ ጸረ አማራ መሆኑን እየመራው ያለ ጠላቱ መሆኑን የሚነግረው የለም። የተማረው ስለካደው አርሶ አደሩ ያንን ነው ጀግና ማለት፣ ያንን መለወጥ ነው። ማርኮ ይኸው እኔ ነው ልትገለኝ የመጣ እኔ ከሌ ልጅ ነኝ፣ አንተ የተወለድክ ደባርቅ፣ እኔም እዛኛው ቀበሌ ምናምን ቆላ ድባ ብሎ መንገር ነው። አንተ የሞጣ ልጅ ነህ፣ እኔ ብቸና ልጅ ነኝ ብሎ መንገር ነው። አንተ የደላንታ ልጅ ነህ፣ እኔ የምድረገኝ ልጅ ነኝ ብሎ መንገር ነው። ይህን ብሎ ማስረዳት ነው። ጠላት ምን እንደሆነ ማስተማር ነው እንጂ በለው ሚሊሻውን ታጥቦ አይጠሬ ይላል። እንዳንተ አይነት ቅጥረኛ ባንዳዎች፣ እንዲህ አይነት ቅጥረኛ ባንዳዎች ጠላት እንዲነግስ አድርገው ጠላት ሀብት ንብረቱን ዘርፎት አራቁቶት ፖለቲካ ያደህየውን አማራ ታጥቦ አይጠሬ ብሎ የሰየሙ ናቸው። የሁሉ ተመዝግቧል፣ ለታሪክ ተመዝግቧል። የተናገሩ ሰዎች፣ ይችን ቃል የወረወሩ ሰዎች ሁሉ ይቀጣሉ። ምላሳቸው ይቆረጣል፣ ምላሳቸው ይቆረጣል። ስለዚህ ተገላቢጦሹን ለመስራት እንደው አንዳንድ መንገዶችን ብናይ፣ አንደኛ ማጋለጥ ነው። በተከታታይ ማጋለጥ ነው። በድፍረት ማጋለጥ ነው። ራስን እየጠበቁ ማጋለጥ ነው። በአመቺ ቦታና በአመቺ ጊዜ ማጋለጥ ነው። የምናውቀውንና ያረጋገጥነውን ውሸት በአደባባይ ማጋለጥ፣ ሰነዶችን፣ ምስክሮችንና የተረጋገጡ መረጃዎችን በጊዜው ለህዝብ ማድረስ ነው። በጊዜው ካለፈ በኋላ አሉባልታ ነው የሚሆነው። ይሄን እኮ አውቅ ነበር ምናምን አይሰራም። በጊዜው ማጋለጥ ነው። ምሳሌ ለህሊናቸው የሚገዙ ሰዎች የሚመሰክሩት አለ። አቶ ታዲዮስ ታንቱ ተራራ መፈንቀል የሚችል አማራ እያለ አድርባይ ሆኖ ከጠላት ጋር ሆኖ ጠላት ሆኖ ቅጥረኛ ባንዳ ሆኖ አማራን እያስጠፋ ለእውነት የቆሙት ወላይታው ግን እውነትን እየመሰከሩ ዛሬ እየማቀቁ ነው በእስር ቤት። ትክክለኛ ምሁራንን አብዛኛው ምሁራን ያፈሰሰ ነው፣ አጥር ላይ ተንጠለጠለ ነው። ትክክለኞች ግን የሚናገሩትን መስማት ነው። ዶክተር ደብሩን ዶክተር አበባን ማዳመጥ ነው። እድሜያቸው ልክ ያዩትን ነው እየተናገሩ ያሉት። የተማሩትን አይደለም፣ ያዩትን በተግባር ያለፉበትን መንገድ ሲፈጸም ያዩትን ባይናቸው ነው እየተናገሩ ያሉት። ሌላው አፍስሶ ቤቱ ቁጭ ብሎ መስኮት በመስኮት በሚያጮልቅበት፣ አብዛኛው ከጠላት ጋር ሽር ጉድ በሚልበት፣ ተለጣፊ ሆኖ እዚህም እዛም በሚልበት አይነት ማለት ነው። የእውነተኛ ጋዜጠኞችን ከቅጥረኛ ባንዳዎች መለየት ነው። በእርግጥ አሁን አብዛኛውን ተቆጣጥረውታል። 99% አየር ላይ ያለው ቅጥረኛ ባንዳ ነው። አማራ ነኝ የሚለው ተከፋይ ነው እና ሀብታሙ አያሌው እነ ውባንታ ባተን አሳደው ያስገደሉ ናቸው። እነ ሙጌታን በርብር እነ አሳየደሩ የማይደረግ ውሸት ነው የሚያወሩ ህዝቡ። ሀብታሙ አያሌው ሰነድ መጣልኝ ይላል። ተጋልጦ የወጣው በሚስጥር የወጣው ሰነድ ይላል። ሲጀመር ኦሮሞማ ሚስጥር ከሆነ በአማርኛ አይጽፍም። ሀብታሙ አያሌው አንተ ቅጥረኛው፣ ኦሮሞማም ሆነ ትግሬ ሚስጥር ከሆነ በአማርኛ አይጽፍም፣ በትግረኛና በኦሮምኛ ነው። ግን የህዝቡን አመለካከት ለመቀየር የህዝቡን አቅጣጫ ለማሳት በአማርኛ ጽፈው ይለቃሉ። እና ዘመነ ካሴ መመታት አለበት፣ እሱ ጋር ዘመቻ መደረግ አለበት ብሎ የሚስጥር ሰነድ ወጣ። ዘመነ ባንዳነቱ ስለተጋለጠ ጀግና ለማስመሰል ነው፣ ትክክለኛ ለማስመሰል ነው። ጉዳያቸውን ሳይፈጽምላቸው አማራ ትግሉ ተመቶ አከርካሪው ተሰብሮ ኦሮሚያና ትግራይ ሳትቆም ዘመነ ሚሽኑ ሳይጨርስ እንዳይወጣ ለማድረግ የተጻፈ ነው። ከዛ ያ ሚስጥር ለሀብታሙ ተነገረው። ሚስጥር አገኘው ብሎ ወጣ ሀብታሙ።
እየደፈሩህም እየከፈሉህም ለሚያስጨው ሁሉ ማለት ነው። ይሄ ነው ጸረ አማራነት እና የውሸት ትርክት ነው። ኦሮሞማ አማርኛን እየተጸየፈ ሚስጥር በአማርኛ ይጽፋል። ከዛ ሾልኮ ወጣ። መጀመሪያ ሾልኮ የሚያስወጣ ሚስጥራዊ ሰው አይሆንም። ሚስጥራዊ አማራን አምርሮ የጠላ ሊያጠፋ የተዘጋጀ በደም የተጨማለቀ በወንጀለኛ የሆነ ነገ አማራ ቢያሸንፍ ፍትህ እንደሚጠብቀው ለአንገቱ ገመድ እንደሚጠብቀው ያወቀ ሰው ነው ሚስጥረኛ። ያም ቁጥሩ ትንሽ ነው። ሌላው ሲነግሩት የተሰጠውን የቤት ስራ ይዞ የሚወጣ የሚጮህ ነው። ሽመልስ አብዲሳ እና አብይ አህመድ እና አዳነች አቤቤ የሰጧቸውን ይዘው ወጥተው የሚጮሁ ናቸው። ሚስጥረኞች ከጀርባ ነው ያሉት። ሚስጥረኞች በደርግ አማራን ከመሬቱ የነቀለው እነ ማን ዘገየ ነው አሁን ከጀርባ ሆነው የሚዘውሩት አስፋው ዘገየ፣ ሌሎች አሉ። የኦሮሞማ ርዕዮተ ዓለም አራማጆች ምሁርነን የተደበቁ አሉ። የትግራይም እንደዚሁ የተደበቁ አሉ። የትግሬ ከፊት ያሉት ጨዋሂ ናቸው። ከህዝብ ጋር ወስደው መርዙን የሚረጩ ናቸው። ሽመልስ አብዲሳ አፍ ነው። አብይ አህመድ አፍ ነው። አዳነች አቤቤ አፍ ናት። ይሄ በኦሮሞማ ስም ፊት ለፊት ስልጣን ይዞ የሚጮኸው አፍ ነው። ከጀርባ ሚስጥረኞች ከጀርባ ነው ያሉት። ስለዚህ እነዚህ ሚስጥረኞች በአማርኛ ይጽፉ። ይሄ ነው ሚስጥር። እንግዲህ ሚስጥር ሆኖ ሾልኮ የወጣው በአማርኛ ይጽፉ። በአማርኛ ከጻፈ እንዴት ብለው እንዴት እንደማይወጣ አይጠረጥሩ። ቴክኖሎጂ እንደሌለ አይጠረጥሩ። የሚጠራጠሩ ሰው የሚስጥር ተካፋይ ሊሆን አይችልም። ማን ይዞ እንደወጣ ምን እንዳደረገ እንደተንቀሳቀሰ ቤቱ በሙሉ በካሜራ የተሞላ ነው። ያንን የሚከታተል የተደበቀ ሰው አለ። እያንዳንዱ ሰው እንቅስቃሴ የሚከታተል። ስለዚህ እነዚህ የሚወጡ ሴራ ነው እና ሀብታሙ አያሌው ሌሎችም እነዚህ በለጠ ካሳ ማናዬ ምናምን የሚሰሩ ዜና ሁሉ ሴራ ነው፣ ተንኮል ነው ማለት ነው። ቅጥረኛ ባንዳ ናቸው። ቅጥረኛ ባንዳነት ተግባር ነው። ስለዚህ የአማራን ጭፍጨፋ መናገርና ለምሳሌ የጭፍጨፋውን ማንነት፣ ስልቱን፣ ዓላማና ግቡንና መፍትሄውን አይጠቁሙም። ለምሳሌ እነዚህ አማራ ተጨፈጨፈ ይላሉ። ሰው በተግባር እየተጨፈጨፈ ነው፣ በተግባር መሆኑን ያውቃል። መጠው ይደግሙና ይነግሩናል። ግን ለምን ጨፈጨፉን? ለምን ገደሉን? ዓላማው ምንድን ነው? ገዳዩ ማን ነው? ስልቱ ምንድን ነው? መዳረሻቸው፣ ግባቸው ምንድን ነው? በዚህ ልክ የሚገሉ ምን ሊያሳኩ ነው? ምን ብናደርግ ከዚህ እንወጣለን የሚለውን አይነግሩንም። ይሄን ሊያደርጉ የቻሉት ለምንድን ነው? ማን በአለም ዋሴን ጡቷን ሲቆርጧት ወይንም አማራ ንቅሳቷን ገፈው ሲያነሱት እዛ አካባቢ ፋኖ የለም ወይ? ለቀብር የወጣው ሁሉ ፋኖ የት ነበር? የአካባቢ ገዳይ እያለ ከዛ አካባቢ አሁን ገዳዩ ሳለ ወይ የለም ወይ? ከክልሉ ወጣሉ የጠላት ጦር አስወጥቶታል ወይ? ፋኖ እያደባኝ ተቆጥቶ ወጥቶ ድራሹን እያጠፋ አስወጥቶታል ወይ? አይነግሩም። መራዊ ላይ ቤት ለቤት ያውሉ ህዝብ ሲጨፈጨፍ እኮ ዘመነ ካሴ የአብይን ጀነራል ገለን እንበቀላለን ምናምን የሚሉ ናቸው። የበቀል አይደለም ትግላችን፣ የፍትህ ነው፣ የህልውና ነው። እና እንዲህ አይነቱን ሁሉ መለየት ያስፈልጋል። በተግባር የምንኖረውን በአይናችን የምናየውን በጆሮ መስማት ያጥፊ አካሄድ ነው። በጆሮችን ይነግሩናል። አሁን ከዚህ በፊት የነበሩት የብአዴን ጸሐፊዎች ነበሩ፣ እነ ሙሉቀን ተስፋው እና እያሌው መንበር፣ ጌታቸው ሽፈራው እና አምደማርያም። በተግባር የሚፈጸመውን ይጽፉና ይነግሩናል። እና ይሄ ማለማመድ ነው። ሰው ልክ ሲያጋጥመው በደመ ነፍስ ተቆጥቶ እንዳይወጣ ቀድመው ይነግሩትና ያለማምዱታል። ከተለማመደ በኋላ ሲደረግ አይደነግጥም። ኦልሬዲ ሰምቶታል። የተባለው ተደረገ ብሎ ይሄ የስነ አእምሮ አካሄድ ነው። ማንም ሰው ላይ ነው፣ ተፈጥሯዊ። ያንም ማለማመድ ነው። እነዚህ የሚሰሩት እንደዛ ነው። ከዛ ቆፍጠን ሲል በቃ የተለያየ አጀንዳ ይፈጥራሉ። እንደዚህ 10 ሰው ተማረከ፣ 3 ክላሽ ተማረከ። መቼ 4 ኪሎን ተቆጣጠረን? ህዝቡ ነው የሚጠብቅ እንጂ 4 ክላሽ መማረክ ላይ አይደለም ዛሬ የሚጠብቀው። እንደዚህ ጨፍጭፎት ወራል ማረከ ምናምን። ከዛ ደግሞ ድምፁ ጸጥ ረጭ ይላል። ጸጥ ሲል ደግሞ ስለሚያስፈራ ትኩረቱ አሁንም ሰው እያወጣ ያለውን እንዲያወጣ እንዲተነፍስ፣ አሁንም እንደዚህ ተደረገ፣ አደባየው፣ አገባየው፣ ወቃው፣ ፈለጠው፣ ቆረጠው። ተመልሶ ግን ያው ነው። ለምን? ይሄን የሚነዛውና ይሄንን ትግል እየመራ ያለው ጠላት ስለሆነ ማለት ነው። ጠላት ደግሞ የተቃዋሚህን ለመቆጣጠር ተቃውሞውን አንተ ምራው ነው የሚለው ፍልስፍናቸው። የነ ቭላድሚር ሌኒን ፍልስፍና ነው። ተቃዋሚን ለመቆጣጠር ተቃውሞውን ምራው ነው። ስለዚህ ተቃውሞውን ትግሉን አሁን
በእጃቸው ውስጥ አስገብተውታል። አስረስን ተቆጣጥረው ዘመነ ቅጥረኛ ዘመነን ምናምን አስረስን አስገብተው ሌላ ተሰማ ካሳሁን ምናምን ጴንጤውንም ምኑንም ከስርዓቱ ጋር ለመምሰል ሃይማኖትን የቀየረውን ሁሉ መሪ ያደረጉት። ስኳድ መሪ ሆኖ መጣ። የፋኖ እነ እስክንድር መጡ እና ይሄ ሁሉ አሁን እየጠራ ነው፣ እየተገለጠ ነው፣ እየጠራ ዋናው በቃ አሰራሩ እየተገለጠ ነው። የመጨረሻው ምዕራፍ ላይ ነው ያለን። በነገራችን ላይ ህሊናችን ይህን ሁሉ መመዘን አለበት። የመጨረሻው ምዕራፍ አሁን የደፈረሰ ምን ያህል አዙሪቱ የገባ ይመስላል፣ ግን እየጠራ ነው። ካባው እየተገፈፈ ነው። አለቀ። ውሸቱ፣ ተንኮሉ፣ ሴራው፣ ማስመሰሉ፣ ድራማው፣ ተውኔቱ ሁሉ አለቀ። አለቀና ህዝቡ ካለፈው ጋር እያወዳደረ አሃ ማለት ጀመረ። ግን አሁንም ይሄንን በህሊናችን ማለቁን በህሊናችን ማመን አለብን። አልቋል። ለዛ ነው አሁን ዝም ብሎ ተመሳሳይ ይህን ያህል ወታደር አስመረቅን እያሉ ነው እናስረስ የሚለጥፉ፣ ግን ተግባር የለም። ይሄን ቦታ ተቆጣጠርን፣ ይሄ እንደዚህ አረግን ምናምን የለም። ገደሉን፣ አሰሩን፣ እንደዚህ አረጉን ምናምን ይላሉ መልሰው። ይህን ያህል ኃይል አለን ካሉ መግደል ለምን መጣ? ይህን ቦታ መቆጣጠር ለምን መጣ? መተህሩጥ እያሉ እንደዚህ ያነገሱት ማለት ነው። ስለዚህ የብአዴን፣ የወያኔ፣ የኦሮሞማ፣ የግንቦቴዎች አክቲቪስቶች እና ጋዜጠኞች፣ የቅጥረኛ ፖለቲከኞች፣ የነ እስክንድር፣ የነ ልደቱ፣ የነ ይልቃል፣ የነ ገለታው፣ የነ አስረስ ወዘተ ማንነት ይሄንን ነው የሚነግረን ማለት ነው። የውሸት ትርክት መቀጠልና ህዝቡን፣ አማራውን፣ አእምሮውን፣ ትኩረቱን መቆጣጠርና እነሱ ወደሚፈልጉት እንዲያስብ እያደረጉ ማስመታትና ትግሉን በአማራ በሽንፈት ተቀጥቅጦ ተንበርክኮ እንዲቋጭ ለማስደረግ ነው ናሬቲቭ ትርክቱ የሚነዙት ትርክት ማለት ነው እንጂ ትክክለኛ ሰው ወሬ አያወራም። ተግባሩን እንመሰክርለት። ተግባሩ ጮሆ ይመሰክርለታል። ወሬውን እሱ አያወራውም፣ ተግባሩ ይመሰክራል። አይታይም። መንፈስ ነው የሚሆን ጀግና፣ እውነት ያለው ዓላማውን ለማሳካት ቁጭቱንና እልሁን በጠላቱ ላይ ለመወጣት ሌት ተቀን ያስባል፣ ይሰራል፣ ጠላትን ይደመሳል እንጂ እዛ ፎቶ ሲለጥፍ ሲያወራ እንቶ ፈንቶ ምናምን መርዝ ሲረጭ አይውልም። ስለዚህ ይህን እያዳመጣችሁ የምትወናበዱ ሁሉ ቆም ብላችሁ እንድታስቡ ነው ማለት ነው። እንደው በዓለም አቀፍ ደረጃ ደግሞ እንደዚህ አይነት የውሸት ትርክት ሲገለበጥና ሲጋለጥ ምን ይመስላል? ኤድዋርድ ስኖደንን እንውሰድ። ዊኪሊክስ እያለ ሲገልጥ የነበረውን የአሜሪካን የጭራቁ ዓለም ፖለቲካ አስፈጻሚዎች የነ ሂላሪ ክሊንተን፣ የነ ኦባማ፣ የሌሎችን ጆርጅ ቡሽ፣ ቢል ክሊንተን፣ ሌሎች የሚጻጻፉት እነ መለስ ዜናዊ ምናምን እንዴት አልሸባብን ከአሜሪካ ጋር እንደፈጠሩት፣ እንዴት ገንዘብ እንደሚከፋፈሉ፣ አካል በሽር ጋር እንዴት እንደተካካዱ፣ እንዴት እንደሚደረግ ያን ሁሉ የሚጻጻፉትን አውጥቶ ዘረገፈው። ከዛ በኋላ ነው የአሜሪካ ፖለቲካ የምዕራባውያን ፖለቲካ ዛሬ ላይ ተንኮታኩት ዛሬ ላይ የደረሰው በእነዚህ ሰዎች ነው። ድብቁን የሴራ የውሸት ትርክቱን አፈነዱት። እነ ሂላሪ ወጣው የሚያወሩት፣ እነ ቢል ክሊንተን ወጣው የሚያወሩት፣ እነ ኦባማ እየወጡ ምናምን አሻንጉሊቶች ናቸው። እነዚህ ቅጥረኞች ምን እንደሆነ አወጡና ዘረገፉት። የህዝብ አእምሮ ስለተቀየረ ዛሬ የምዕራባውያን ፖለቲካ ካፒታሊዝም ተንኮታኮተ ማለት ነው። የጭራቁ ፖለቲካ ፍልስፍና፣ የምዕራባውያን ፍልስፍና ተንኮታኮተ፣ ተሽመደመደ ማለት ነው። ይሄ ነው የውድቀቱ ምንጭ። የውሸት ትርክት በዚህ ልክ ነው የሚናደው። አልሸባብን ፈጥረው እና አሜሪካን እንመለስ ወያኔ ከዛ አልሸባብ እያሉ ህዝቡን ይፈጁት ነበር። የኢትዮጵያውያን እዚህ እየሄደ ያልክ ነበር። ሴራው ግን ሶማሊያ ላይ አለመረጋጋት መፍጠር ነው። የተረጋጋ የሶማሊያ ሀገር እንዳይኖር ማድረግ ነው ሴራው። ስለዚህ ይሄ ነው ፍጥረቱ፣ አካሄዱ በሙሉ እንደዚህ ነው ማለት ነው። ሁለተኛው አሁንም ተገላቢጦሹን የምናደርግበት እውነተኛን ትርክት ለህዝብ ማሳወቅ ነው። አሁን ውሸቱን ይሄ ውሸት ነው ከማለት ይልቅ እውነቱን መናገር ነው። ውሸቱን እነሱ ይናገሩት፣ እኛ እውነቱን መናገር ነው። የጠላትን የሴራ ውሸት ሲነግሩ ሲደግሙ ከመዋል እውነቱን ብቻ መናገር በቂ ነው። የተደረገን የሆነን ድርጊት የተፈጸመን ነገር በማስረጃ በእውነት በሀቅ በአስረጅ ሁኔታ በወቅቱ መናገር ነው። በቃ ለሀቅ ለህሊና ታምኖ መናገር ነው። በውስጥ መያዝ፣ አሉባልታ ማውራት፣ መንሸዋከክ፣ እንደው ይገሉኛል ከፍራቻ ቆፈን መላቀቅ ነው። የፈራም ምን ያለም ከመሞት አይደለም። ደፋር ግን አይሞትም። ደፍሮ ነው የሚያደርገው፣ መውጫውን የሚያውቃል። ይህ ግን የሚልመጠመጥ ከመሞትም አያመልጥም፣ መልካምም አይባልም። መጨረሻም ህዝብም ጠልቶት ያኛውን ቅጥረኛ መሆኑን አውቀው መጥፋቱ አይቀርም። ከሁለት ያጣ ነው የሚሆኑ። አፄ ቴዎድሮስ ኢትዮጵያን አንድ ለማድረግ ይሄ በየቦታ ያለውን መሳፍንት እየዞሩ በሚያዳሽቁበት ሰዓት ከራስ ውቤ ጋር ተዋግተው ራስ ውቤን ማረኳቸው። ራስ ውቤ እንግዲህ ሚስታቸው አባት ናቸው። ሲማርኳቸው የራስ ውቤ የጦር አዛዥ የነበረ ሰው ቀድሞ እጅ ይሰጣል ለአፄ ቴዎድሮስ። እጅ ይሰጥና ለአፄ ቴዎድሮስ ገብሮ የራስ ውቤ ጦር ሲወጋ አብሮ ተዋግቶ አብሮ ወግቷቸዋል።
ከዛ ጦርነቱ ካለፈ በኋላ አፄ ቴዎድሮስ ሹመት ይሰጣሉ። ሹመት ሲሰጡ አንተ እንደዚህ እንትን ሲሉ ያ ሰው የራሱ ጦር መሪ የነበረ ሰው ሹመት ሳይሰጠው ቀረ። ከዛ ጠበቀና እንደው ጃንሆይ እኔን ዘለሉኝ ምን ነው ብሎ ጠየቀ። አንተ ራሱ የኔ የሚያክል ጀግና ተዋጊ ክደህ የመጣህ እንዴት ብዬ ነው ስልጣን የምሰጠህ አላቸው። ይህን ታሪክ በጣም ነው የሚያስደስተኝ ስሰማው። ራሱ ክዶ መጥቶ እዚህ ስለመጣ ስልጣን ይጠብቃል። ከሃዲነቱን ሰውየው እንደሚታዘበው አያውቅም። ዛሬ እና አስረስ እነ ዘመነ እነ እስክንድርን የስኳዱ ምኑን የሚጠቀሙባቸው ወያኔዎች ኦሮሞማዎች እየተጠቀሙባቸው ነገ ህዝብ እሳት ላይ ጥለዋቸው እንደሚሄዱ ወይንም ደግሞ ቢበላ ባይበላ ጉዳዩ እንዳልሆነ አይገነዘቡም። ከገቡበት ለመውጣት ብቻ አማራ ጠፍቶ እነሱ ነፃ ለመውጣት ህዝቡን ያስፈጁታል። ከገቡበት ማጥ ውስጥ ለመውጣት አማራ መሸነፍ አለበት፣ ማለቅ አለበት፣ ትግሉ መጉላላት አለበት፣ መመታት አለበት። ከዛ በዛ ማጥ ህዝቡ ሲሸነፍ እኛ ነፃ እንወጣለን ብለው ለግላቸው ይሄ ሁሉ ህዝብ እንዲያልቅ፣ ሴት ልጅ እንድትደፈር፣ ይሄ ሁሉ መከራ እንዲደረግ እያስደረጉ ነው። ይህም መገንዘብ ያስፈልጋል ማለት ነው። ይህ በጨለማ ዝም ብሎ ከመነዳት ማለት ነው። እንግዲህ ፋኖነት አሁን እንደው ለዚህ ምሳሌ እውነተኛውን መናገር ውሸቱን ከመደጋገም ይልቅ እውነቱን መናገር በሚባለው ፋኖነት ወይንም የፋኖ መነሳት ከአኩሪ ከአማራ ሴቶች መካከል የፋኖነት እሴትን መናገር ነው። ፋኖ የአማራ ሴት ነው። መቼ ነው የሚነሳ? መቼ ተነሳ? በአድዋ ዘመን፣ ከዛ በፊት ወራሪ ሲመጣ ኢትዮጵያ መሰረታዊ መደበኛ ጦር ባልነበራት ሰዓት ከየቤቱ ክተት እየተባለ ኧረ ጎራው እያለ ሲመጣ ልጆቹን እንደው ለማልተው እያለ ሲገጥም ኧረ ልጅ ማሰሪያ ወረ ልጅ ገመዱ ቤትማ ምን ይላል ዘግተውት ቢሄዱ እያለ ሲወጣ ይሄ የፋኖነት እሴታችን ነው። ስለዚህ ፋኖን የሚያነውሩትን ሰዎች ይሄ ውሸት ነው ከማለት ይልቅ እውነቱን መናገር ነው። ዳር ድንበር ያስከበረ ሴት ልጅ ቢደክመኝ አልፋለሁ በጎፈሬው ጥላ ብላ የዘፈነችለት፣ ኧረ ገዳይ 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 እወዳለሁ እያለች የዘፈነችለት፣ ጠላትን አገርን ያስከበረ የህዝብን ነፃነት ያስከበረ ሙቶ ቆስሎ ማለት ነው። ይሄንን ታሪክ የፋኖነትን ግብር መግለጽ ነው። ፋኖ የሚያደርገው ትግል የህልውና የፍትህ እና አገር የማስቀጠል ትግል እንጂ ቅጥረኛ ባንዳዎች ከጠላቶቻችን ተቀብለው እንደሚነዙት ለበቀል አይደለም። ለበቀል ከሌን ተበቀል በቀል አይደለም። በበቀል አንድንም በቀል አይደለም። በቀል ህዝባችን ህልውናችን ከስር ከምንጩ እየጠፋ እኛ አንድ ሰው ተበቅለን ገለን አይደለም። ለፍትህ ነው። ፍትህ ለፍርድ ነው የሚቀርበው። በትውልድ እንዳይቀጥል ለሌላው ዓለም ህዝብን ማስተማሪያ እንዲሆን በአማራ ላይ የተፈጸመ የሩዋንዳ ዘር ፍጅት በ3 ወር ነው የተፈጸመው። አለቀ በቃ። የይሁዲ በ5 ዓመት አካባቢ ነው የተፈጸመው። ከ38 እስከ 45 ድረስ እንደ ፈረንጆች። የኛ ገና 50 ዓመት 60 ዓመት 70 ዓመት ነው የተፈጸመ። ሆድ ተቀዶ ጽንስ እየወጣ የተበላ የወንድ ልጅ ብልት እየተቆረጠ ቆዳ እየተገፈፈ አንገት እየተገዘገዘ በግሏ እየታረደ ማለት ነው። ስለዚህ ለፍትህ ማቅረብ ነው እንጂ ለበቀል አይደለም። ለበቀል ነው የሚሉት ቅጥረኞች ናቸው። መስመር ማሳት ነው። እንግዲህ አንዳንድ ቃላቶችና ስሞች አወጣጦች ዓላማን፣ መዳረሻን፣ ግብርን ይገልጻሉ። ስለዚህ ለማንሸዋረር ነው። ያንን ስም ሲሰማ በቀል ነው። ስለዚህ ከሌን ከገደልከው በቀል ነው፣ አርፈህ ተቀመጥ። አማራን አጥፊው አማራን አጥፍቶ ኢትዮጵያን አፍርሶ ሀገር ለመሆነው ርዕዮተ ዓለም ይቀጥላል ማለት ነው። ስለዚህ ነገ አብይ አህመድን ገደል ነው ወይ አብይ አህመድ ከስልጣን ወረደ ሲባል በቃ ለውጥ መጣ ተቀመጥ ትባላለህ ማለት ነው። የኦሮሞማ ርዕዮተ ዓለም የወያኔ ርዕዮተ ዓለም እንዳለ ነው ማለት ነው። ይሄ ነው ስም ማንሸዋረር ማለት ነው። ይሄ አሁንም እውነትን መናገር ማልኮም ኤክስ የሚባል የጥቁሮች የትግል መሪ ነበረ። ማርቲን ሉተር ኪንግ ምናምን ማልኮም ኤክስን ለመምታት ተፈጥሮ የመጣ ነው። ማርቲን ሉተር ኪንግ እና ማንዴላ ነጭ የፈጠራቸው ናቸው፣ አሰልጥኖ ያመጣቸው ናቸው። ትክክለኛ እንትኖች አሉ። ማልኮም ኤክስ ግን ትክክለኛ ነበር እና ስሙን ሲጠየቅ ማልኮም ኤክስ አለ። ትክክለኛ ነው ወይ ኤክስ የሚባል ስም አለ። አዎ ለእኔ ትክክል ነው። የኤክስ አባት ማን ነው አለው። አላውቀውም አለ። እንዴት አታውቅም አለው። አልነግርህም አለው። ለምን አለው። ከኤክስ አባት ጆርጅ ዴቪድ ከሌ እየተባለ የፈረንጅ ስም ነው፣ የእኛ ስም አይደለም። በባርነት ዘመን ከሀገራችን አምጥተው እዚህ እንትን ሲሉን
ባሪያ አድርገው ያመጧቸው ሰዎች በፈረንጆች በገዟቸው ባለቆቻቸው በሚያሰሯቸው ስም ነበር የሚጠሩ። ማንነታቸው ተደምስሷል። የኋላ ታሪካቸው ጠፍቷል። አባታቸውን አያታቸውን እንዲረሱ ተደርገዋል። ከዛ በፈረንጅ ስም ተጠርተዋል። አሁን አብዛኛው ጥቁር አሜሪካዊ ሲጠራ ወደኋላ ሲኬድ የፈረንጅ ስም ነው ያለው። ስለዚህ ያንን መድገም አልፈልግም። ኤክስ ነው የኔ አባት አለ። ጠላትን መጸየፍ ልክ በዚህ ልክ ነው። በቃ የፈረንጅን ስም አልጠራም፣ አባቴ ሊሆን አይችልም አለ። አያቴ አይደለም፣ አልወለደኝም፣ በባርነት አምጥቶ አያቴን ያንገላታ የበደለ በቁም ስቅል ፍዳ መከራ ያበላ ነው። ስለዚህ በሱ ስም አልጠራም አለ። ስለዚህ አማራ የሆነም የወያኔ የፈጠረውን ቋንቋ፣ ክልል፣ ህገ መንግስት እንደዚህ የሚባል መጸየፍ ነው። ይሄንን የሚጠራ በዚህ የተለከፈ ነው። መሪነን የሚሉት ደግሞ አውቀው ነው። ክልሉ ምናምን የሚሉ እናስረስ ክልላዊ ናቸው። ስለ ድርድር ስለ ምናምን ከባህዴን ጋር አንደራደርም ብሎ ከባህዴን ጋር ሊደራደርና ህዝቡን ሊሰብክ የሚያወራ ነው። ቅጥረኛ ነው። የሸንንትና ተመስገን ጥሩና የሚያዘውን የሚፈጽም ዘመነም እሱም ይሄን አውቆ መቀበል ነው። ነገ ሳንወድ በግዳችን ከምናደርገው ዛሬ ማድረግ አለብን። ዛሬ ማመን አለብን። ነገ ስናደርገው ብዙ ህይወት ገብረናል፣ ብዙ ዋጋ ከፍለናል፣ ብዙ ሀብት ንብረት ወድሟል። ስናደርገው ይሄን ቀደም ብለን ብናደርገው ኑሮ እነከሌ አይሞቱም ነበር፣ ያ ሁሉ ንብረት አይወድምም ነበር፣ ያ ሁሉ ሀብት አይጠፋም ነበር ከሚል ጸጸት እንድናለን ማለት ነው። ሌላው የተበላሸውን ትምህርት አሰጣጥ በማስተካከል ዳግም ትምህርት መስጠት ነው። አሁን ለምሳሌ እንግዲህ ዘሩን ዘሩት፣ አማራ ጠልነትን አደጋ አፋፉት፣ ተረጨ፣ ጮኸ ምናምን፣ ከዛ ወደ መደበኛነት ተቀየረ፣ ከዛ ወደ ፖሊሲ ህግ ምናምን ሆነና ተቋም ሆነ፣ ከዛ በኋላ በትምህርት ቤት በኮሌጅ ማሰልጠኛ ሆነ፣ ከዛ እውነት ሆነና ባህል ሆነ ማለት ነው። ከዛ ዛሬ ላይ እየተሳደርን ታረድን ማለት ነው። ስለዚህ ስርዓተ ትምህርቱን መቀየር አሁን እነ ሀሳዊ ኢትዮጵያኒስቶች ኢትዮጵያ የሚሉት አስተሳሰብ የሚመጣ ስርዓተ ትምህርቱ ተቀይሮ ያ በውሸት ትርክት የተፈጠረ የኦሮሞና የትግሬ ወጣት ወደ ኢትዮጵያዊነት ወደ ቀልቡ ተመልሶ ውሸት መሆኑን አውቆ ተገንዝቦ ተረድቶ እንዴት እንደተሳሳተ፣ ማን እንዳሳሳተው፣ ለምን ዓላማ እንደተሳሳተ፣ ምን ዋጋ እንደተከፈለ፣ እንዴት ዘመዶቹን ወገኖችን ወንድሙን እንዳጣ፣ ለዛ ለውሸት ትርክት ምን እንደተከፈለበት፣ ምን ዋጋ አማራ ምን ዋጋ እንደከፈለ፣ ኢትዮጵያ ምን እንዳስተናገደች በስርዓተ ትምህርቱ ገብቶ ሲማርና አእምሮ ሲቀየር ያኔ ነው ትክክለኛ ኢትዮጵያዊነት በመፈቃቀር ላይ የተመሰረተ የሚመጣው። ከዛ በፊት ግን አማራ ነኝ ብሎ ፈርጥሞ ነው መቆም ያለበት። ፈርጣማ ክንድ ፈጥሮ ማለት ነው። አጋጭቶ የሚለቅ ከግድግዳም ያላትም ሆኖ ነው መቀጠል ያለበት እንጂ ይሄ ትርኪ ምርኪ ቅጥረኛ ባንዳ የሚያወራው ኢትዮጵያዊነት እንደዚህ እንደው ምናምን የሚለው ሁሉ እንኩቶ ነው። አመድ ነው። ጭሶ ያለቀ አመድ፣ ጥቅም የሌለው ንፋስ አቡኖ የሚጨርሰው እንደዛ አይነት አስተሳሰብ ነው ማለት ነው። ስለዚህ የተበላሸ የስርዓተ ትምህርትን መቀየር ያስፈልጋል። እውነትን በትምህርት ቤቶች፣ በተውኔቶች፣ በዘፈኖች፣ በባህላዊ ዝግጅቶች፣ በተቋማት፣ በእምነት ቦታዎች እና በሚዲያዎች ማስተማር ያስፈልጋል። ቀጣዩ ትውልድ እውነታን እንዲማር እንጂ በውሸት ትርክት ፍርሃት መቀጠልን ማስቆም ያስፈልጋል። በፍርሃት መኖርን ማቆም አለበት። አማራ ገዳይ ነው አጥፊ ነው ተብሎ የፈራ የኦሮሞ ወጣት የፈራ የትግሬ ወጣት ከፍርሃቱ ወጥቶ ትክክለኛውን አውቆ የአማራን ፍትሐዊነት አሳይቶ እንዲኖር ነፃ ሆኖ ኢትዮጵያዊ ነኝ ብሎ እንዲኖር ማድረግ ያስፈልጋል። ይሄ በውሸት ትርክት ያፈሰሰ አማራም ወደ ትክክለኛ ማንነቱ አማራነቱ ታሪኩን እንዲያውቅ አማራነቱን እንዲያውቅ ማድረግ ያስፈልጋል ማለት ነው። የትግሬ ወጣት አማራ ማለት ደርግ ነው፣ ደርግ ማለት ትግሬን በጀት የጨፈጨፈ ነው እያሉ ሲያስተምሩት የኖሩትን በስርዓተ ትምህርት ነው የሚለወጥ። የፋሲካ ላይ በጋርደው ደሙ ሲፈስ አማራ ትግሬን ደሙ እንደዚህ ነው የሚያፈሰው እያሉ ነው ህፃናቶችን ያሳደጓቸው። አማራ ማለት ደርግ ነው፣ ደርግ ማለት ሀውዜን ላይ ትግሬን የፈጀ ነው። ሀውዜን ያስጨፈጨፉት እነሱ ናቸው። የትግሬን ህዝብ ለማሳመን ሲባል ሴራ፣ የውሸት ትርክት ታያቸው። የትግሬ ህዝብ ተቆጥቶ እንዲወጣ ትግሬን ነፃ ካደረገ በኋላ እኔ በቃ አሸንፍ ያለው ብሎ ወደ ቤቱ ሲመለስ እንዲወጣ ብለው ሀውዜን ላይ ከኦሮሞማ ጀነራሎች ጋር ተናበው ሀውዜን ላይ ትግሬ በገበያ ቀን እንዲጨፈጨፍ አደረጉ። ቪዲዮ ቀርጸው ላለማሰራጨት። ከዛ የትግሬ ህዝብ ይኸው በአውሮፕላን ትጨፈጨፋለህ ተመለስ አሉት። ነቅሎ ወጣላቸው ማለት ነው።
እንደዚህ አይነት ትርክት እየሰሩ ነው ያመጡት። ያንን አሁን አማራ ብለው ነው የሚናገሩት። ደርግ ኦሮሞ መሆኑን አይናገሩም። የኦሮሞ ርዕዮተ ዓለም አስፈጻሚ መሆኑን አይናገሩም። አባቱ የጣሊያን ባንዳ እንደመለስ አባት የደርግ የመንግስቱ ኃይለማርያም አባትም የጣሊያን ባንዳ እንደነበር አይነግሩም። እነመለስ የባንዳ ልጆች ናቸው። መለስም የባንዳ ልጅ ነው፣ ደርግ መንግስቱም የባንዳ ልጅ ነው ማለት ነው። ስለዚህ ከዘር ፕሮፓጋንዳ ባሻገር እውነተኛውን የኢትዮጵያ ታሪክ የሚያብራሩ ገለልተኛ ሚዲያዎችን መከታተል፣ ተመራማሪዎችንና መምህራንን ማብቃት ያስፈልጋል ማለት ነው። ትክክለኛውን የኢትዮጵያ ታሪክ ለምሳሌ አሁን ጀርመን በሁለተኛ የዓለም ጦርነት በኋላ ይሁዲዎችን አይሁዶችን ወደ 6 ሚሊዮን በዛ ዘግናኝ ምክንያት ከጨፈጨፉ በኋላ ሆሎኮስት በስርዓተ ትምህርቱ ይሰጣል፣ እውነት እንዳይደበቅ፣ ይሄ ጥፋት እንዳይደገም ማለት ነው። ራሱ ጀርመኖች ይህን ያደርጋሉ። ለዛ ለጨፈጨፉት ህዝብ ግብር ይከፍላሉ፣ ካሳ ይከፍላሉ እስካሁን ድረስ። ስለዚህ ሀቅን ማውጣትና መካድ እንዳይኖር፣ ወንጀልን መካድ እንዳይኖር፣ ትውልዱ ያንን ጥፋት ተቀብሎ ጥፋት መሆኑን አውቆ እንዲኖር አድርገዋል። የሂትለር ዘመዶችም አላገባም አልወልድም ብለው ራሳቸውን አጥፍተዋል። የኛ ዘር መቀጠል የለበትም ብለው አጥፍተዋል። አንድ ታሪክ ዶክተር ደብሩ ሲነግረኝ ያስታውሳል። ስለዚህ ሌላው የባህል ፈውስ ያስፈልጋል። የባህል ፈውስ ማድረግም ያስፈልጋል። ይሄ ተገላቢጦሹ ሲገለበጥ የውሸት ትርክቱን ለማጥፋት እውነትን እንደገና የባህል አካል ማድረግ ነው። ይሄ ጥፋት የነበረውን ባህል እውነትን ባህል ማድረግ፣ ኢትዮጵያዊነት፣ ኩራት፣ አማራነት፣ ኩሩነት፣ መንፈሳዊነት፣ አብሮነት፣ ፍትሃዊነት መሆኑን ባህል ይመለሳል። ይሄ በድራማ በምናምን ተዋናይ እየተባለ የሚሰራ ድራማ ይሄ በቃ ኬሪዳሽ ምናምን እያሉ ይሄ በቃ ቤቶች ድራማ እየተባለ ዘፈኑ ሁሉ የአማራ እስክስታን አዛብተው እንዲሚል ጭፈራ እያደረጉ የሚቀርጹት አርቲስቶች የሚያቀርቡ ስነ ጽሁፎች ጎጠኝነትን ለአማራነት እንዲጠፋ ጎጠኝነት እንዲስፋፋ በክፍለ ሀገር የሚዘፍኑ ዘፋኞች ያ ሁሉ መጥፋት አለበት ማለት ነው። ትክክለኛ ሀቀኛ መምጣት አለበት ማለት ነው። እውነትን እንደገና የባህል አካል ሲሆን በትክክለኛ ሁኔታ ይፈውሳል። እውነት ባህል ሲሆን ከልብ እየሻረ ይመጣል ማለት ነው። ትክክለኛ ፍትህ ከልብ ይቅርታን ይወልዳል ማለት ነው። የልብ ቁስል ያደርቃል። ፍትህ የሚያስፈልገው ከልብ እንዲሽር ነው። ከውስጥ ያለ ቂምና በደል እንዲወጣና በቃ ፍትህ ተደረገ፣ ካሳ ተከፈለ፣ የበደለ ተቀጣ፣ የተበደለ ተካሰ። ያ ትክክለኛ እንትንን ይሽራል ማለት ነው። ቁስልን ያደርቃል ማለት ነው። አማራን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ዘውዱን የመሬት ስሪቱን ማጥፋት ለምን ተፈለገ የሚለውን በሀቅ መናገር፣ በስርዓተ ትምህርቱ ማስተማር፣ ኢትዮጵያን ለማፍረስ መሆኑን ሀገር ትግራይ የሚባል ሀገርና ኦሮሚያ ሀገር የሚባል መሆኑን በትምህርት ይገባል። ኢትዮጵያን ማፍረስ የሚፈልገው ማን ነው የሚለውን የአሜሪካ የምዕራባውያን የግብፅና አጋሮቿ የፖለቲካ ስሪት መሆኑን መናገር ያስፈልጋል። የአሜሪካ የውጭ ፖሊሲ አማራን በኢትዮጵያን በዘር በሃይማኖት ከፋፍሎ አማራን የጥቃት ኢላማ አድርጎ የማያባራ ቀውስ ውስጥ መከተል ነው የሚለውን የሄንሪ ኪሲንጀር ማንዋልን ማሳወቅ ያስፈልጋል ለትውልድ። ምዕራባውያንም በቅኝ ግዛት ምክንያት ስለተመቱ አማራን ማጥፋት ይሄ ዓላማቸው እንደሆነ፣ ግብፅም በውሃ ፖለቲካ ምክንያት፣ ሌሎች እነ ዱባይ እነ ኤሚሬት እነ ሳውዲም ግብፅ እንዳትቸገር እና ግብፅ ህዝብ ሲቸገር እንዳይወራቸው ሲባል የግብፅ ስጋት የሆነው ኢትዮጵያ እንዲጠፋ አማራን መምታት በሚል ፍልስፍና መሆኑን ማሳወቅ በግልጽ። ጸረ አማራና አማራ ጠል ትርክት ተፈጠረ፣ ተበጀ፣ ተኳኳለ፣ በሚዲያ ተረጨ፣ በምሁራን ተተነተነ፣ በተማሪዎች አመፅ እንዲነሳ ተደረገ። በማን ተፈጸመ? ባንዳው ማን ነው? የወራሪ ልጆች ተመልምለው በተፈጠረ ድርጅት ውስጥ የተሰበሰቡት እነማን ናቸው? ወያኔን የፈጠረው ማን ነው? እነማን ናቸው የመሩት? ኦሮሞማን የፈጠረው ማን ነው? እነማን ናቸው የመሩት? ምን ብለው ተነሱ? ነፃነት ግንባር ሲሉ ከማን ነው ነፃ የሚወጡት? ነፃነታቸውን ነጥቋቸው የነበረ ማን ነው? እንዴት ነጠቃቸው? ነፃነታቸውን እንዴት አጡ? በኋላስ ነፃነታቸውን እንዴት አገኙ? በምን መልክ አገኙት? ምን ፍትህ አደረጉ? ነፃነታቸውን ስለተነጠቁ ምን ተደረገ? እውነት ነው ወይ? ይህም ሁሉ እየተፈተሸ በስርዓተ ትምህርት እየገባ ትውልድ ማወቅ አለበት ማለት ነው። ለመጪው ትውልድ ይሄ ሲነገር ችግር ይጠፋል ማለት ነው። አማራ ጠል ትርክት ከዘፈኖች፣ ከተውኔቶች፣ ከትምህርት ተቋማት መነቀልና አስፈጻሚዎች በልካቸው መቀጣት ሲሆን አሁንም ቁስል ይሽራል ማለት ነው። አማራ ጠልነት ተነቀለ የሚባለው በዚህ ልክ ነው ማለት ነው።
ልክ ባለፈው ተናግሬዋለሁ። የደቡብ አፍሪካ አፓርታይድ ስርዓት ማንዴላ መጣ፣ ለ27 ዓመት አሰሩት። ከዛ ንቅናቄ ጀመረ፣ አሰሩት። ካሰሩት በኋላ አሳምነው አስወጡት። ከዛ በኋላ እርቃልና ፈጸመ። ካሳ አልተካሰም፣ የበደለ አልተቀጣም፣ የተበደለ አልተካሰም። ጥቁሩ ሀብት ንብረቱን መሬቱን ርስቱን አላገኘም። ጥቁሩ በራሱ ሀብት ፈጥሮ መኖር አልቻለም። የነጭ ካርሚ አለቃ ሆነ። የስርዓተ ትምህርቱ ጥቁር መማር የለበትም ወይም ከ5ኛ ክፍል ማለፍ የለበትም፣ በነጭ አካባቢ ጥቁር መኖር የለበትም የሚለው አልተቀየረም። ስለዚህ በዛ ሜንታሊቲ፣ በዛ አስተሳሰብ፣ በዛ ስብና የተቀረጸ የደቡብ አፍሪካ ወጣት ዛሬም ሌላውን የጎረቤት ሀገሩን የአፍሪካ ወንድም እህቱን ያቃጥላል፣ ይገላል፣ ያርዳል፣ ይደበድባል። በዛ ትርክት ስላደገ ነው። ያልሻረም፣ አልተነገረውም፣ በስርዓተ ትምህርቱ ገብቶ አልተማረም እና ማን እንደበደለው ማን እንደገደለው አልተነገረም ማለት ነው። ስለዚህ የውሸት ትርክትን ለማጥፋት እንዲህ አይነት ነገሮች መደረግ አለባቸው ማለት ነው። የመጨረሻ ክፍል የውሸት ትርክት እና እውነትን ለማውጣት የጊዜ ማዕቀፎችን እናያለን። አሁን በነባራዊ ሁኔታ አለ፣ ራሱን ሂደቱን ጠብቆ የሚደረግ አለ። ያንን ስናይ የውሸት ትርክት አንድን ሀገርና ሕዝብ ከ2 እስከ 5 ዓመት ውስጥ ሊቆጣጠር ይችላል። የውሸት ትርክት ከ2 እስከ 5 ዓመት ውስጥ ስነ ልቦናውን ይቆጣጠራል። ከአማራ ጠልነት በኢትዮጵያ ውስጥ ተረጭቶ አማራ ሲገደል ሁሉም ዚፕ የሚዘጋው ዝም የሚለው በውሸት ትርክቱ አማራ ጠል ሆኗል። አማራ ወንጀለኛ ነው ተብሎ ተነግሯል። አማራ ሲገደል ቀና ብሎ ያየ የለም። አማራ ሲገደል ሀያለ የለም። አማራ ሲገደል እንደዚህ የሚባል አባባል አለ። ስህተት ነው። አማራን ለመግደል መጀመሪያ አማራ ጥፋት ተብሎ ተስሏል። አጥፊ ነው ተብሎ ተስሏል። የኢትዮጵያ እንቅፋት ነው፣ ጨቋይ ነው፣ ቅኝ ገዢ ነው፣ ወራሪ ነው ተብሎ ተስሏል። ያ በህዝብ ውስጥ እንዲሰርጽ ተደርጓል። በባለሙያዎች በምሁሮች ተተንትኗል። ሚዲያዎች ደጋግመው ነግረውታል። ፖሊሲ ሆኗል፣ ህግ ሆኗል። በስርዓተ ትምህርት ውስጥ ገብቶ ከኤሌመንተሪ እስከ ዩኒቨርሲቲ ድረስ ማስተማሪያ ሆኗል። የካድሬ ማሰልጠኛ ተቋማት ተገንብተው ካድሬዎች በሙሉ አማራ ጠል ሆነዋል። ቋንቋቸው አማራ ጠል ነው። ወራሪ፣ ነፍጠኛ፣ ትምክተኛ፣ የድሮ ስርዓት ናፋቂ ነው የሚለው፣ ጨቋኝ ነው የሚለው። ስለዚህ በዚህ ሁሉ ያደገ አማራ ተገደለ ብሎ ሊቆምልህ አይችልም ማለት ነው። ሊቆምልህ አይችልም። ለዛ ነው ጸጥ ብሎ የሚያየው። ለዛ ነው። ስለዚህ በራስህ ተማመን፣ በክንድህ ከፈጣሪ ጋር በቃ አለቀ። ስለዚህ አንድ የውሸት ትርክት አንድን ሀገር ወይንም አንድን ህዝብ ከ2 እስከ 5 ዓመት ውስጥ ሊቆጣጠር ይችላል። እንግዲህ ወያኔ ደግሞ ትግል ከጀመረበት ጀምሮ እና ስልጣን ከያዘበት ጀምሮ 1727 ወደ 54 ዓመት 60 ዓመት። ኦሮሞማ ትግል ከጀመረበት ጀምሮ ስልጣን አሁን ከያዘበት እና በደርግ ጊዜ 17 ዓመት ስልጣን ይዟል። አሁን 6 ዓመት 17 እና 6 23 በትግል 70 ዓመት 80 ዓመት 90 ዓመት። ይሄ ሁሉ የተዘራ ነው። በዚህ ትውልድ የተፈጠረው ወጣት የኦሮሞ ወጣት አማራ ጠል ሆኗል። በቃ አይፈረድበትም። የተነገረውን ሰምቷል። እኔም በሆን የተነገረኝን ነው የምሰማው። ስለዚህ ያንን ራስን ለማስከበር መለጣጠፍ ምናምን ተደራደርን፣ ከእንትና ጋር አብረን እንሰራለን፣ ከጃርመሮ ጋር አብረን ቁመናል፣ ከወያኔ ጋር አብረን እንደረባለን የሚልም በሙሉ ምላሱን እየቆረጡ አንገት ውስጥ ገመድ እያጠለቁ መጎተት ነው። በቃ ይሄ አጥፊ ነው። የአጥፊ ተልእኮ ነው። የጠላት ምላስ ነው። የጠላት አንደበት ነው። የጠላት ዓይንና እጅ ነው። ዓይንና ጆሮ ነው። እጅና እግር ነው። እንዲህ አይነት ቅጥረኛ ባንዳውም ማለት ነው። ይሄንን መጸየፍ ያስፈልጋል። ስለዚህ ወደ ነበረ ለመመለስ የውሸት ትርክትን መልሶ ወደ ነበረ ለመመለስ ከ5 እስከ 10 ዓመት ይፈጃል በትንሹ። ያው ይሄ በመንግስት ተቋማት በትምህርት ቤት እያንዳንዱን ነገር ከስር ከምንጩ እያስረዱ ለምን እንደተደረገ በማስረጃ እውነታውን እያቀረቡ ማለት ነው። ስለዚህ ይሄ ሲመለስ ነው ኢትዮጵያዊነት፣ የጋራ ኢትዮጵያዊነት፣ ሁሉም በኢትዮጵያዊነት ሊመጣ የሚችለው እውነታው ሲመለስ። ይሄ 2 ትውልድ 3 ትውልድ 2 ትውልድ ይፈጃል። 1 ትውልድ 2 ትውልድ ይፈጃል። ያ እስኪሆን ድረስ አማራም በአማራነቱ ይጸናል። ትግሬም ትግሬ ነኝ ብሎ ይቁም፣ ኦሮሞም ኦሮሞ ነኝ ብሎ ይቁም። ሁሉም በማንነቱ ይቁም። ሀብትና ንብረቱን፣ ባህልና ቋንቋውን፣ እምነቱን ያስቀጥል። ግን ተከባብሮ ኢትዮጵያ በሚባለው ማዕቀፍ ውስጥ የማንንም ሳይነካ የራሱን አክብሮ በመከባበር ላይ ይቀጥል። ያ ኢትዮጵያዊነት መንፈስ ሲመጣ ኢትዮጵያዊ ወደሚባለው እንሄዳለን። አሁን ባለው ሁኔታ ግን አይሰራም፣ አያስኬድም፣ አይችልም። ለምን? አማራ ጠልነት በቅሎ 3 ትውልድ አድጎ አማራ ኢትዮጵያዊ ነኝ ብሎ በጠላት ተወሮ እንዲጠፋ የሚሰብኩ ጠላቶች ናቸው። አማራ እንዲጠፋ የሚፈልጉ ናቸው። ይህንን አውቀው ነው እየተረዱ የሚሸፍኑት። ይህን አውቀው ነው፣ ይሄ እንዳይታይ ነው የሚያደርጉት። ይሄ መሰረቱ ነው። ኢትዮጵያዊነት ተብሎ አሁን ኢትዮጵያ ብሎ የሚንቀሳቀስ ድርጅት ምንም መሰረት የለውም። አማራ ላይ ነው የሚመጣ። አማራው አማራ እንዳይሆን ስለተደረገ ማለት ነው። ኦሮሞ ላይ ሄዶ ኢትዮጵያ የሚል የለም፣ ትግሬ ላይ ሄዶ ኢትዮጵያ የሚል የለም።
ለዛ ነው እነ ብርሃኑ ነጋው በኦሮሞማ የሆኑት እና አንዳርጋቸው ጽጌ ተመልሶ ኦሮሞ ነኝ ሲል የነበረው አማራ ነኝ የአማራን ሽለላ ወዳለው የሚሉት። ከሁለት የተወለደው አማራን ሲያስፈጅ የነበረው ሁሉ ተጋለጠ፣ አለቀ፣ ጨረሰ ሴራውን ሁሉ። እስክንድር ነጋን አሁን ጸረ አማራ ነው ቢባል ማን ያምን ነበር? የዛሬ 5 ዓመት፣ የዛሬ 3 ዓመት፣ የዛሬ 4 ዓመት ማን ያምን ነበር? ይኸው ተጋለጠ፣ ጨረሰ። ዘመነ ካሴ ወያኔ ቅጥረኛ ነው ቢባል ማን ያምናል? ይኸው ከነስብሐት ጋር ሂዶ ተቀመጠ፣ ከነጀዋር ጋር ሂዶ ተቀመጠ። ከነጀዋር ጋር እና ከነስብሐት ነጋ ጋር ከነጃልመሮ ጋር ዘመነ ካሴ ይቀመጣል ብሎ ማን ያምን ነበር? አስረስ ማረ ዳምጤ ህዝቡ እያወቀ የተሸከሙ ነው። የክልል አቃቤ ህጉ ነው የፈጸመውን ወንጀል እያወቀ ዝም ስላለ ነው። ሌሎቹን ነው የምለው። ስለዚህ ይህን ሁሉ ማየት ያስፈልጋል ማለት ነው። እንግዲህ ከ5 እስከ 10 ዓመት የሚፈጅ ከሆነ ወጥ የሆነ እውነትን በመናገር ይሄ የሚሆነው ወጥ በሆነ ሁኔታ እውነትን በመናገር ሁሉንም በመረጃና በማስረጃ በመክንዮና በድፍረት በማመሳከር ለህዝብ በማቅረብ በስርዓተ ትምህርት በፖሊሲ በህግና ደንብ በማጽደቅ እውነትን መሰረት ያደረገ የማንም የሰው ልጅ ሁሉ በእውነትና በሐቁ ትውልድ ተቀርጾ ነፃ ህዝብ ታላቅ ሀገር የሚለው መርህ ተመልሶ የአባቶቻችን የብልሆች የጥበበኞች የመንፈሳዊዎች አባቶቻችን ብሂል ተመልሶ ኢትዮጵያን ወደ ነበረ ተግባሯ ትመለሳለች። ይሄ ደግሞ የሚሆነው በፋኖ ነው። ፋኖ ደግሞ ይህን ማድረግ ይችላል፣ አቅሙ አለው። ቅጥረኛ ባንዳዎች እንደሚያወሩት እነዚህ ቅጥረኛ ባንዳዎች ንፋስ ይወስዳቸዋል፣ ነገ ከነገ ወዲያ ይጠፋሉ። ራሱ ስራቸውን የሚያጠፋቸው ስራቸው አንቀጭቅዦ አክለፍልፎ ያጠፋቸዋል ማለት ነው። እና እንግዲህ እንደ መዝጊያ ምንድነው የማስተላልፈው መልእክት? በእውነት በፈሪሃ እግዚአብሔር በፍትሃዊነት በሩቅ አላሚ ለትውልድ የሚያስብ አንድን ህዝብ ከማንነቱ ባህሉ፣ ቋንቋው፣ እምነቱ ጋር ጠብቆ አገር እንደሚገነባው ሁሉ የውሸት ትርክትም አንድን ሀገር ብሔር እንደሚያጠፋ መረዳት ያስፈልጋል። አማራ ይሄ ሁሉ የደረሰበት የውሸት ትርክት መሆኑን ያስፈልጋል። ሀገር ሲገነባ እንደዛ አማራ እንደዛ ሁሉ ነው ሀገር የገነባው በፍትህ በፈሪሃ እግዚአብሔር በፍትሃዊነት በሩቅ አላሚነት ለትውልድ በማሰብ በመቁሰል በመድማት ዋጋ በመክፈል እንደተገነባ ሁሉ የውሸት ትርክት ተፈጥሮ ደግሞ አማራን አጥፍቶ ሀገር እንደሚፈርስ አሁን እያየን ነው ማለት ነው። ይህን መገንዘብ ያስፈልጋል ማለት ነው። የውሸት ትርክት እንግዲህ አንድን ብሔር በዚህ ልክ ካጠፋ፣ አንድን ሀገር በዚህ ልክ ካጠፋ፣ አንድን ትውልድ በዚህ ልክ ካጠፋ እያንዳንዱ ነገር የተደረገው ነገር ሁሉ የውሸት መሆኑን ተቀብሎ ለእውነት መቆም ቀላሉ ነው ማለት ነው። ትንሹ ነገር ነው ማለት ነው። ይህ ሁሉ ጥፋት ለካ ለዚህ ነበረ ብሎ ማለት በተግባር የምናየው እኔ ስለተናገርኩ አሉ በተግባር በምናየው ቤት ማፍረስ፣ ወያኔ መልሶ ልማት በሚል ሁለተኛው ወራሪ ደግሞ ኮሪደር በሚል ላቡን ጠብ አድርጎ የሰራውን ከአያት ከቅድመ አያት የመጣን ቦታ እየነቀሉ ሰውን እያሳበዱ በሽታ እየጨረሱ ኑሮን አስወድደው የሚበላው የሚጠጣው አሳጥተው መፍረስም ለምን እንደሆነ መገንዘብ ያስፈልጋል ማለት ነው። እና መጸየፍ ያስፈልጋል፣ መነሳት መቃወም ያስፈልጋል ማለት ነው። ስለዚህ እውነተኛው የጦር ሜዳ አሁን እንግዲህ ይህን ሁሉ ካል በኋላ ትክክለኛው የጦር ሜዳ መሬት አይደለም። ትክክለኛው የጦር ሜዳ አእምሯችን ውስጥ ነው። ትክክለኛ የጦር ሜዳ አእምሯችን ውስጥ ነው። ይህ ሁሉ የውሸት ትርክት ተገንዝበን ይህ ሁሉ የውሸት ትርክት አውቀን ህሊናችንን አዳምጠን አእምሯችን ላይ አጠንጥነን አጥፊና አልሚውን ለይተን በአእምሯችን አሸንፈን ከተነሳን መሬት ላይ ያለውን ቀደም ብለን አሸንፈነዋል። እና ትክክለኛ የጦር ሜዳ መሬት ላይ የመተኳኮሱ ምናምን ተግባራዊነቱ ነው በህሊና የተወሰነው። እና መጀመሪያ ትክክለኛ የጦር ሜዳ ህሊና ውስጥ ነው፣ አእምሮ ውስጥ ነው። አእምሯችን ውስጥ ያለውን ጦርነት ማሸነፍ አለብን። አእምሯችን ውስጥ የገባውን የውሸት ትርክት ፍቀን ማውጣት ማራገፍ አለብን ማለት ነው። መሬት በአእምሯችን የተወሰነውን ተግባራዊ የምናደርግበት ነው፣ ለመጥፋትም ለመቀጠልም ማለት ነው። እና እውነትን ግንዛቤንና የሞራል ድፍረትን ስንመርጥ እና በጽናት ስንቆም ምንም አይነት የውሸት ትርክትና ፕሮፓጋንዳ ጸንቶ ሊቆም አይችልም። እውነትን ከመረጥ ለእውነት ከታመን ለራሳችን ከታመን ከጸናን ሀቅን ከያዝ ሀቅን ከተጸየፍ ምን ፕሮፓጋንዳ ይሰራል? ምን የውሸት ትርክት ቆሞ ይሄዳል? ያኮ እውነቱን እያወቅን ዝም ስለምንል ሀቅና እውነትን አውቀን ተመሳስለን ለመኖር ስለምንመርጥ ነው እኮ የውሸት ትርክት ገኖ የወጣው። ጎረቤት ሲጨፈጨፍ ዝም ብለን እያየን ሰብአዊነትን ረስተን
ፍትሐዊነትን በውስጣችን አፍነን ይዘን ነው እኮ ለዚህ የበቃ ነው። ስለዚህ ለውጥ ከአእምሮ፣ ትግል ከቤት ነው የሚጀምረው። በትክክለኛ መንገድ መሄድ ያስፈልጋል። ለውጥ ከአእምሯችን ካልተለወጠ ምንም ጥቅም የለውም ሌላው ነገር ሁሉ። ትግል ደግሞ ከቤት ካልተጀመረ ጥቅም የለውም። ቤት ውስጡ ማጀቱ ሳይጸዳ ደጁ ቢጸዳ ጥቅም የለውም። ታይታ ነው የሚሆነው። ይሄ ባንዳዎች ለታይታ ፎቶ እንደሚያሳዩት በፕሮፓጋንዳ አርበኛ እንደሆኑት ነው። በተግባር ባንዳ ሆነው በፎቶ ግን ጀግና ናቸው። በፎቶ አርበኛ ናቸው፣ በፕሮፓጋንዳ ጀግና ናቸው፣ በተግባር ባንዳ ናቸው። ቤቱ ማጀቱ ሳሎኑ ቆሽሾ ደጁ ቢጸዳ ግድግዳው የውጭ ግድግዳው የውስጡ ፈራርሶ የውጭ ግድግዳው ቢያምር ጥቅም የለውም። ታይታ ነው ማለት ነው። ለሚያየው ነው እንጂ ከውስጥ ለኛ ብለን አይደለም የምናደርገው ማለት ነው። ስለዚህ የጠላት ምርኩዝ የሆነ የጠላት ዓይንና ጆሮ እግርና እጅ የሆነ ባንዳን ተሸክመን ጠላትን ማሸነፍ አንችልም ማለት ነው። ይህንን አእምሯችን መገንዘብና ትክክለኛውን የጦር ሜዳ አእምሯችን ላይ ማሸነፍ አለብን ማለት ነው። እውነት ማንንም ምንም መወዳደር አይችልም። እውነትን ሊወዳደር የሚችል ማንም የለም። እውነት ከማንም በላይ ጠንካራ ነው። ለጊዜው ሊደፈን ይችላል። ሁሉም ሀይ ሲል፣ ሁሉም ሲጮህ፣ ይሄ በውሸት ትርክቱ በምኑ እንደዚህ ሲባል ይታፈናል። ሲገለጥ ግን እውነት ነው የሚያሸንፍ። እየተገለጠ ነው በዓለም ላይ በሙሉ እና አሜሪካ ምናምን እንትንነት በፊልም በፕሮፓጋንዳ በምን የተገነባው ትክክለኛ ማንነት ሲገለጥ ጭራቅነት ሊወጣው። ስለዚህ ለእውነት እንቁም። ፍኖተ አማራ ዩቲዩብ ቻናልን እንከታተል። ላልሰማ እንዲሰማ፣ ላላየ እንዲያይ እናካፍል። ይሄ ደግሞ ሀገራችን ለወገናችን ህልውናውን ለማዳን ለሚዋደቀውና ለኢትዮጵያውያን በሙሉ እንዲደርስ የዘመድ ሳተላይት ቴሌቪዥንን እናብቃ። የዘመድ ሳተላይት ቴሌቪዥንን ማገዝ ህልውናን ማዳን ነው፣ ሀገርን ማስቀጠል ነው። የጠላትን የቅጥረኛ ባንዳውን ይሄ በቅልቦና ጠላት የሚነዳውን አድርባዩን አጨብጫቢውን ወሬ እየሰማን ዓላማችንና መንገዳችንን አንሳት። በሚቀጥለው በሌላ ዝግጅት እስከምንገናኝ ሰላም።